ጤና ይስጥልኝ አክሊለ ሽመልስ ነኝ። ዛሬም በአዲስ እንግዳ መጥቻለሁ። እንግዲህ ኢብሳ ቡርቃ ይባላል። የሥነ መለኮት ተማሪ ነው። ከቅርብ ጊዜ ደግሞ በማህበራዊ ጉዳዮች እንዲሁም ደግሞ ከዝማሬ ጋር በተያያዙ ሀያሲ ነው ወይም ሲያይስ በደንብ እናየዋለን። ከማህበራዊ ሚዲያ ባለፈ የዘማሪዎችና ሙዚቀኞች ህብረት በሆነው ፕሮግራም ላይ የዘማሪ አገኘውን ይደግ አልበሞች ከግጥም ከስነ መለኮት ከዜማና ከተለያዩ ጉዳዮች አኳያ መድረክ ላይ በደንብ ሀይሷል። ለመጀመሪያ ጊዜም ዘማሪ አገኘው ይደግ ዘማሪዎቹን ፐብሊካሊ እንዲህ ለሂስ ወይም አስተያየት እንዲሰጥባቸው ከፈቀደ ዘማሪዎች አንዱ ነው። ለዛም ኢብሳ የመጀመሪያው ሰው ሆኖ በዛ አገልግሏል። ከዛም በኋላ የተለያዩ የሚወጡ አዲስ ሰንዱቆች ላይ እንደዚሁ አይነት ሪፍሌክሽን ማድረግ ጀምሯል። ዛሬ የጋበዝኩት በቅርብ ጊዜ ሁላችንም በጣም የወደድነው የተባረክንበት የዝማሬ አልበም 6 ትራክ የያዘ በቪዲዮ ክሊፕ የተቀናበረ ተለቆልናል። ይህን ያደረገችልን ደግሞ እህታችን ዘሪቱ ከበደ ናት። ዘሪቱ ከበደን በዘፈኗም እያለ የሰማናት ብዙ አለን። እንደኔ አይነት ያልሰማችሁ ካላችሁ ትዘላላችሁ። ስለዚህ በዛም ብዙ ማህበራዊ ክሪቲክሶችን ሰርታለች። ስለ ፍትህ ተሟግታለች፣ ብዙ ሞግታለች። ከዛም በኋላ ረጅም በሆነ የዝማሬና የሚውዚክ አገልግሎቷ መንፈሳዊ ነገርን በጣም ጥበባዊ በሆነ ነገር አንስታለች። አሁን ደግሞ ጠንከር ባለ መንገዷን ለይታ ከጌታ ጋር አስተካክላ መሄድ ከጀመረችበት ጊዜ በኋላ ብዙ አንዳንድ ትራክ እያለች ያወጣችኋለ። ግን እንዴ ተደራጅና ጠንከር ያለ ሰጥተናል። ዝማሬ ግማሽ አልበም ሰጥተናለች። ብዙ ሰው ተባርኮበታል። ብዙ ሰው አስተያየት ሰጥቶበታል። ከወንጌላውያን ቤተ እምነት ውጪ የሆኑ በጣም የሚታወቁ ተጽዕኖ ፈጣሪ ሰዎች በዝማሬዋ ላይ ክሪቲሳይዝ አድርገዋል። ክሪቲሳይዝ ሆነ አፕሪሼት አድርገው አቋሟን ከድሮ ጀምሮ አድርገው አቅርበዋል። እኛ ደግሞ እንደ ወንጌላዊ አማኝ ይህን ዝማሬ እንደሰማ እንደተባረከ በዚህ ጉዳይ ደግሞ እንደሚሰራ ሰው የጋበዝኩት ሰው ማለት ነው። እኔን አይደለም። ዝማሬዋ ላይ ሪፍሌክት ልናደርግ በዚህ ያለን ማለት ነው። ረጅም ማብራሪያን የሰጠሁት ወደ እንግዳ ሊድ እንግዳ የሆነ ስለመጣ ኢብሳዬ በጣም አመሰግናለሁ። እኔም እንግዳ ሆኜ ስለተጠራው አመሰግናለሁ። ከዚሁ ልጀምር። የዘጠኖቹ ፈርጥ ዘሪቱ ከበደ የዘጠኖቹ ትውልድ እናንተን ብዬ ስለማስብ መግቢያ ላይ እንዳነሳሁት ከዘፈን ህይወቷ ከዛ ብዙም ሳይቆይ ሸርተት ብላ ከዘፈን የጌታን ማዳን በተለያየ መልኩ እዛኛው መድረክ ላይ እዚህም ከመጣችበት ጊዜ ጀምሮ ስትገልጽ ቆይታለች። ዘሪቱ በራሷ ኮንትሮቨርሻል ሰው ነች ከአመጣጧ ጀምሮ። መሀል ላይም ደግሞ እዚህ ሙሉ ፔንት የሆነች ከዛ አይደለችም ይባላል መንፈሳዊ አገልግሎት ጀምር ያለው ብላ ከዛ ደግሞ ወይ ክለብ ወይ አንድ ፕሮግራም ስትዘፍን ይታያል። እንደዛ እንትኖች ነበሩ። ከዛ ከቅርብ ጊዜ ደግሞ ሙሉ ለሙሉ መስመሯን ለይታ ከጌታዋ ጋር ቀጥ ያለ መንገድ ይዛ አይተናታል። ከዛም በኋላ ድንቅ ዝማሬዎች ሰጥተናለች። ከሰሞኑ ዛሬ ልንወያይበት የጠራው ዝማሬ ደግሞ ብዙዎችን የነካ ዝማሬ ነው። ዘሪቱ በኢብሳ እይታ እንዴት ትገልጻታለህ? ከበፊት እስካሁን ባለ እይታ እንዴት ትገልጻታለህ በሚለው ልጀምር። የዘጠናዎቹ ፈርጥናት ባልከው ነገር ተስማምቼ ይጀምራለሁ። የዘጠናዎቹ ትውልድ አባልና አካል ስለሆንኩ አነጋጋሪ ወይ መነጋገሪያ አይነት ሰው ናት ዘሪቱ እንዳልከው። አንዳንዴ የሚደንቀኝ ነገር በአንድ አልበም ይሄን ያክል ማነጋገር መቻሏም ነው። ወደ ዘፈኑ ዓለም ስትመጣ አንድ አልበም ነው ይዛ ብቅ ያለችው ከኤልያስ መልካ ጋር። ኤልያስ መልካ እንትኖቹን አላስታውስም፣ ግን በአንድ አልበም ምናልባት በሀገሪቱ የሙዚቃ ታሪክም እጅግ ተደማጭነትን ያገኘ ቅድም ያው ከመጀመራችን በፊት እያወራ ነው ነበር። ቢልቦርድ እኛ ሀገር ለምሳሌ እንደዛ ወይ ቻርቶች ስለሌሉን መሰነድ ላይ ዶኪመንቴሽን ላይ ክፍተቶች ስላሉን እንጂ በወቅቱ እጅግ ተደማጭነትን ያገኘ በወቅቱ ብቻ ሳይሆን አሁንም ድረስ
እንግዲህ አልበሙ እሱ አልበም እንደ ቀልድ 20 ዓመት ነክቶታል። 20 ቆጥሯልና እድሜያችንም እንደ ቀልድ እየሄደ ነው። ስለዚህ ግን አሁንም አልነቀዘም፣ በጊዜ መሃል አልበረደም፣ መፍዘዝ ፍዘት አልያዘውም። አልበሙ ይደመጣል እና በአንድ አልበም ነው ያን ሁሉ ተጽዕኖ የፈጠረችው። ዘሪቱን እንዴት ትረዳታለህ ላልከኝ ዘሪቱ አይ ቲንክ አን ኤክሰፕሽናል ውመን ናት ብዬ አስባለሁ። በጣም ኮሬጅስ ናት፣ ቦልድ ናት፣ አሰርቲቭ ናት። ያመነችበትን አቋም ብላ የያዘችውን ነገር ያለ ብዙ ድጋፍ ብቻዋን መቆም የምትችል አይነት ሴት ሆና አያት አለው። ያልተለመዱ ነገሮችን ቅድም እንዳልከው ታደርግ ነበር። ለምሳሌ ይዛው ብቅ ያለችው ሜሎዲክ አንደርስታንዲንግ ሳይቀር የዜማ መረዳቷና ፍልስፍናዋ በወቅቱ እጅግ የተለመደ አልነበረም። በዘፈኑ ዓለም እንደዛ የተለመደ ድምፅ አልነበረም። በግጥሞቿም ከኤልያስ ጋር በግጥምም ያነሷቸው ሀሳቦች ለዘፈን እጅግ ያልተለመዱ አይነት ናቸው። አንዳንዶቹ አሁን የኔም አይን አይቷል የሚለውን እኔ እንግዲህ እንዴት አድርገን ዘፈን እንደምናደርገው አላውቅም፣ መሆን ይችላል ብዬ አላስብም እንደግለሰብ። በእርግጥ ያው ራሱ ቃሉም ላይ ክርክር አለ። ራሱ ዘፈን ምንድን ነው? ለጊዜው ያው ክርክራችን ስላልሆነ ወደዛ አንሄድም እንጂ ስርወ ቃሉ መነሻው ግዕዝ ነው፣ ዘፊን ነው፣ አማርኛው ነው ዘፈን። ከዛ መዝገበ ቃላቱ ሲፈቱት የመዝገበ ቃላቱ ፍቺ፣ ከዛ ቴዎሎጂካል ፍቺው፣ ሄርሜኖቲካል ፍቺው ሌላ ነው። ኢንዌይስ ወደዛ አንሄድም። ስለዚህ የኔም አይን አይቷል ከባድ የፍትህ ጥያቄ ነው። ከዛ እንደውም ከፍትህ ጥያቄ የሚያልፍና በእርግጥ ሁለት አስፔክት አለው እሱ ስራዋ። አንድ ፍትህ ይጠይቃል፣ አንዱ በስቶበታል፣ ሞልቶት ተርፎታል፣ የሚረጭበት የሚበትንበት አቶ ተቸግሯል። ሌላው የሚልሰው የሚቀምሰው የለውም እና ችግር ላይ መከራ ይደረብለታል። ከዛ ደግሞ ሉዓላዊ የሆንክ በዙፋን የተሰየምክ አምላክ ካለ ለምን አታቻችለውም ነው። ፍትሃዊ የሀብት ክፍፍል ለምን አትሰራም? ፍትህ የታለ? ጽድቅህ የታለ? አይነት እኔ ደግ አባቷም የሚለው እኔ በጣም ለእሷ ክፉ ባሏ ይገርመኛል። ኤግዛክትሊ። ከዛ ግን የፍትህ ጥያቄን ጠይቃ ብቻ አይደለም የምታቆመው፣ ልዕልናውን አምና ነው የምትጨርሰው። ማለት የኔም አይን አይቷል አይደለም የሰማዩና የምድሩ ሰሪ አይኖች፣ የኔ የፍጡሯ አይን እንኳን አይቶታል ይሄንን እሱ ያበጀውን። ከዛ ሰሪ አይበልጥም ወይ ከተሰራው ብላ ነው የምትጨርሰው። ልዕልናውን አምኖ ይሄ እኮ በጣም ከባድ ሰሬንደር ነው ማለት። በዚህ ልዕልና ፊት የፍትህ ጥያቄዎች ልክ ነው አሉኝ። ማህበራዊ ፍትህ ሲጓደል ያየው ይመስለኛል። ባለጠጋው ይበለጥጋል፣ ምስኪኑ ይበልጥ ሰቀቀኑ ይጨምርበታል። ከዛ እዚህ መሃል ፍትሃዊ አምላክ የታለ ለምን አታቻችለውም ትላለች። ኤግዚስቴንሻል ጥያቄ ታነሳለች። ከዛ መልሳ ግን ሰሪው ይበልጣል። ስለዚህ እንደዚህ አይነት በግጥሞቿ ሶሻል ክሪቲክ ቅድም እንዳልከው ያለ ዕድሜ ጋብቻ፣ ያለ አቻ ጋብቻ፣ የሴት ልጅ ግርዛት፣ ሴትን ክፉ ባልን ሚስቱን ስለሚበድል አባት ለልጆቹ ሌላ ሴት ጋር የሚሄድ ለሚስቱ ካልሆነ ሁሉን ለሰጠችው ይቅርብሽ ይሄ ሰው ምናምን ብላ ትዳሩ ላይ ሌላ ሴት ጋር የሚሄድ ሁሉን ለሰጠችው ሚስቱ ካልሆነ ይቅርብሽ ብላ ትሞግታለች። በቃ ስለዚህ ሶሻል ክሪቲክ ነበረች ማለት እንችላለን። ይሄኛው ሳቢዋ እንዳልኩ ይቀጥላል አብሯት ብዙ ቦታ። ለምሳሌ ሊቢያ ላይ ወንድሞቻችን እንግዲህ የሽብር ጥቃት ሰለባ ሲሆኑ አንገታቸው ኢንዌይስ ግራፊክ መሆን አልፈልግም፣ ግን ያ በጣም ማንረሳው አይነት ናሽናል ብሔራዊ ሀዘን ውስጥ በወደቅንበት ጊዜ ሰይፍህን አንሳ ብላ፣ ያኔም በቀል አይጠቅመንም፣ አሁን እዚህ ውስጥ ያለውን ቁጣ ልክ ነው አመመህ ወይ ትላለች። እኔ ያው ዛሬም የቀረብነው ግጥሟ ላይ ያለው ነገር መለኮታዊ ሀሳብ ልናነሳ አይደለም። እኔ ግጥም በጣም እንደሚወድ ሰው፣ ስነ ጽሁፍ እንደሚወድ ሰው፣ ከዛ ነገር መለኮትን እንደሚያጠና ሰው ጥያቄዎቿ ራሱ ይገርሙኛል። አመመክ ወይ
ምላሹ ሬቶሪክ ነው። አዎ ነው፣ አሞኛላው፣ ባየኸው ነገር ተቆጨህ ወይ ተቃጠልክ ወይ ትላለች። መቃጠል ይሄ በጣም ኢንቴንስ እያደረገችው ትሄዳለች። ከዛ የእኔም እንዳንተው በግኜ ነበረ፣ ደም ፍላት ይዞኝ ነበረ፣ ቁጣዬ ገንፍሎ ነበረ። ሂውመን ትሆናለች። አይ አልነካኝም ነበረ፣ ይሄ አይቮሪ ታወር ላይ ከፍ ብዬ አያችሁ ነበር አትልም። እኔም በግኜ ነበር። ከዛ ግን እዚህ መሃል የደገፈኝን እውነት ልንገር፣ ለካ ትዝ ሲለኝ ማንሳት ምንችለው የምህረት ሰይፍ ነው ትላለች። ሰይፍ ብለህ አይ በቃ ቆርጠህ አንሳቸውን ስጠብቅ የምህረት ሰይፍ አንሳ፣ የፍቅር ሰይፍ አንሳ፣ የምታሸንፈው በዛ ነው። ከባድ በቃ ስለዚህ ይሄ ማህበራዊ ክሪቲኳ አይ ቲንክ አብሯት አለ ብዬ አስባለሁ። ትኑር ኢትዮጵያ እጅግ ሀገር ምጥ ውስጥ በነበረች ሰዓት እርስ በርስ ጦርነት ያልተፈለገ እልቂት ውስጥ ሲወስደን ናሽናል ምልጃ ያቀረበችበት መዝሙሯ ነው ብዬ ነው ማምነው። እንደማይሆንብሽ ነበረ እምነቴ ትላለች። ዳግም መተራረድ የደም ጎርፍ እናቴ፣ ይሄ ቀን ተመልሶ ይመጣል፣ ድጋሚ ወንድም በወንድሙ ላይ ይነሳል፣ እርስ በርስ እንተላለቃለን ብዬ አላሰብኩም ነበር ብቻ ሳይሆን እንዳይሆንብሽ ጸልያለሁ፣ ለምኛለሁ፣ ተማጽኛለሁ። ግን የፈራሁት ቀን መጥቷል፣ ዳግም የደም ጎርፍ እያየው ነው። እና እዛ መሃል ምንድን ነው ቦታሽ ስትላት፣ እኔ የፍትህ ትውልድ ነኝ ትልሃለች፣ እኔ የጽድቅ ድምፅ ነኝ ትልሃለች፣ ሁሉን ቻዩ ፊት አቀርብሻለሁ እና ትኑር ኢትዮጵያ ትላለች። ለልጆቻችን ትትረፍ፣ ለእኔ ብቻ አይደለም ትሁን መጠሪያቸው ሁሉ ትላለች። እኔ በጣም ኤኒዌይ፣ ስለዚህ ሶሻል ክሪቲክ ናት ዘሪቱ። ቮካሊስት፣ ምትደንቅ ቮካሊስት ናት፣ ተዋናይት ናት። ብዙ ሰው ይረሳል። የሚያሳምን የትወና አቅም ብዙ ፊልሞች ላይ እንዳሳየች ይረሳል ብዙ ሰው። አይ ቲንክ ድርሰት ትጽፋለች ካልተሳሳቱ። ምናልባት ቀሚስ የለበስኩ ቀን የሚለው ፊልም ወይ በድርሰት ተሳትፋበታለች ወይ ብቻ ወጣት በ97 ኤግዛክትሊ የነበርንበት ታዛ ብዙ ፊልሞች ላይ ታዛ በጣም የሚገርም የትወና ብቃት ነው የነበረው። ስለዚህ አሁን ቀሚስ የለበስኩለትም መልእክቱ በጣም ከባድ ሶሻል ክሪቲክ ነው። ያልተፈለገ እርግዝና የሚለውን ሐሳብ ከዛ ውርጃ እንደ ልከኛ አማራጭ የሚቀርብበትን እንትን አርቲስቲክሊ እንዴት እንደሞገተችው። ስለዚህ ዘሪቱ ላንተ ማናት? ብዙ ናት፣ ደፋር ናት፣ አሳቢ ናት። ያሰበችውን አርቲኩሌት ማድረግ ትችላለች። ብቻዋን ድምፅ ሆና መቆም ትችላለች። ያልተለመዱ ነገሮችን ለመድፈር ከሬጆ አላት። ጸጉር ቁርጥ እንግዲህ የዘሪቱ ስታይል ተብሎ እስኪጠራም ያልተለመደን ጸጉር ቁርጥ ይዛ ብቅ ብላለች። እጅግ የከተማ መጠሪያ አይደለም ተብሎ የሚታሰበውን ስም የከተማ አርጋዋለች። ቅድም ስነግርህ ነበር አይደል? ያው እኔ አሁን እንደ ኢንቫይሮንመንታል ሳይንስም እንዳጠና ሰው ግሪን ዲዛይን የሚለው ኮንሰፕት ይነካኛል እንደ ግለሰብ። ይሄ መታደስ የሚችሉ አንድ ዩዜጅ ላይ ብቻ ማንጠላቸው ፕላስቲክ ኮንሰምፕሽናችንን ልክ እንዳልሆነ ለማሳየት ዘንቢል አንግባ የሆነ ጊዜ ለካ ዘንቢል የእናቶቻችን ብቻ በገጠር ብቻ የምናውቀው አይደለም፣ ከተሜ መሆንም ይችላል። እና ጊፍትድ በጣም ጊፍትድ ሴት ሁሉም ያምርባታል። አምናለሁ ሁሉም ያምርባታል። የዚህኛው ከመጣችበት ጊዜ ጀምሮ ዘሪቱን እኔ በጣም እንግዲህ ዘፈኑም ላይ በደንብ የሰሟት ሰው ነኝ። በደንብ ነው መወዳት። በደንብ በሁለቱም አንድ ጊዜ አጋጣሚ አግኝቼን ነግሬያታለሁ። ዘፋኝ እያለሽም አሁንም ያለ ልዩነት ነው መወድሽ ብያታለሁ። እና ከዛ በኋላ ወዲያው ነበር ለውጦ የመጣው። ዘሪቱ ብዙ እንትኖችን አሳልፋለች። እኔ አስታውሳለሁ አንድ ክለብ ላይ ፒያኖ ባር የሚባል ላይ ጠረጴዛ ቴብል ይብዛልኝ ብላ አንድ ፕሪኮንዲሽን አቅርባ ለ4 ቅዳሜዎች እንደዚህ ልትዘፍን ተነጋግራ ሬዲዮ ላይ ያኔ ውስጥ ታዋቂ ላይ የሰማሁት ይመስለኛል ቅዳሜ ማታ ላይ። ከዛ ጠረጴዛዎቹን ያደረገችበት ምክንያት ጭፈራ፣ በሷ ዘፈን እንዲጨፈር አትፈልግም። መልእክት ስለሆኑ ሰክረው እንዲዘፍኑ አትፈልግም። እና ከዛ መጨፈር ፈለጉ፣ አልተመቻትም።
እና ዲጄ አምቡሌን ክፈትላቸው ብላ ኮዳ ምናምን ተወረወረባት። ያኔ ሬዲዮ ላይ የሰማሁት ነው ይሄን። ከዛም በኋላ በመሀል እየዘፈነች በነበረችበት ጊዜ ፈረንሳይ ሀገር ሄዳ በእንግሊዝኛ ይሄ ለአምላኬ የተቀኘሁት የነፍሴ ዝማሬ ነው ብላ ፓወርፉል የሆነ ዝማሬ በእንግሊዝኛ ያኔ ዘምራ አስታውሳለሁ። ዘፈን ውስጥ እያለች አንዴ ውሸታም አለም ውሸታም ምንድን ነው ማለት ተፋተናል፣ ጋብቻችን ከዚህ በኋላ አይቀጥልም። ይሄ የማሪታል ሜታፎርስ ወይም ማሪታል ኢሜጀሪስ ትጠቀማለች። ጋብቻ ውስጥ አታላይ ነሽ፣ መልክሽም የውሸት ነው፣ ደስታም የለሽም። ከዛ እንደውም በብርሃን ተያይተናል ሁሉ ትላለች እኮ። አሁን ልብ ብሎ ለሚሰማት በደንብ ስራዬ ብሎ በብርሃን አይቼሻለሁ፣ በጣም ባዶ ነሽ። ስለዚህ ኦፊሻሊ ዊ አር ደን ዲክላሬሽን ነው እኮ። ቅድም እንዳልኩ ቦልድ ስለሆነች ዘሪቱ ያው ደጋግሜ ሳንጀምርም አውርቻ ያለው አሁን ባዮግራፊካል ጥናት ብዙ አልሰራውባትም፣ ግን እንዲሁ የማያተን ያክል ላመነችበት ነገር ብቻዋን መቆም ስለምትችል አሁን አዝማሪ ነኝ ሳይቀር ለኔ ኢንቴንሽናል ነው። ኢንቴንሽናል ግራ ገብቷት ቸግሯት አጣብቂኝ ውስጥ ሆነ አይመስለኝም። ተናዳ ይመስላል አንዳንድ ሰው አብሳሽ ተዋት። አይ ኢንቴንሽናል በቃ ልትል የፈለገችውን ስጦታዬ ይሄ ነው፣ በምድር ስቆይ አላማዬም ይሄ ነው፣ ግብ አዝማሪ ነኝ ለክብሩ ምቀኝ ትላለች። ከዛ በዜማ እቃዎች ለሰው ደስታ ምቀኛለሁ ትላለች። ቃሉን ራሱ ቅድም ልነግርህ እየሞከርኩ ነበር፣ ሪክሌም ለማድረግ ትሞክራለች። አንድ ቃል አየህ ማህበረሰብ በጊዜ መሃል እያነወረው ሲመጣ አስነዋሪ እያደረገው ወይም አዲስ ትርጓሜን እያገኘ አዲስ የኮኖቴቲቭ ሚኒንግ ይባላል እያገኘ ሲመጣ ሴማንቲክስ ውስጥ ሪክሌም ታደርገዋለህ መልሰህ። አዝማሪነት የምናስበውን ያክል እጅግ ሩቅ እና የተጽዩፍ እንዳልሆነ አዝማሪ ብላ ራሷን ጠርታ ደፋር ስቴትመንት ነው በአደባባይ ልትል የፈለገችውን አይ ቲንክ ያለችበት ነው። ጥሪዬ ይሄ ነው፣ ስጦታዬ ይሄ ነው፣ ከዛ ይሄ ስጦታዬ እንደዚህ መዋል ይችላል፣ ለዚህ ዓላማ መሆን ይችላል ብላም እምነቷን የተናገረችበት ነው። ስለዚህ ውሸታምም ላይ አጌን እምነቷን ነው ቁጭ ያደረገችው። አይቼሻለሁ በብርሃን የቆየ ይመስለኛል። ያው ይሄኛው ብርሃን አሁን ወደ መዝሙሮቿ ስንመጣ ያው እንነካቸዋለን። አይ ቲንክ ደጋግማ ብርሃን የሚልን ሜታፎር ትጠቀማለች አጌን እና ይሄን ሐሳብ በደንብ መዝሙሮቿ ላይ ገልጻቸዋለች። የዚህ አልበሙን 6 ትራክ እንግዲህ ብዙ የምናወራባቸው በተለያየ ጊዜ አድባንድ ያወጣቻቸው አሉ፣ ግን ለዛሬ በቃ ቶፒካችን ይሄ ስለሆነ እናጥብበውና የዝማሬ ነው ማለት የበፊቱን ሐሳብ መስጠት እንችላለን። መሀል ላይ ግን ያወጣቻቸው ጠንካራ ስነ መለኮታዊ ይዘት ያላቸው አንድ ዝማሬ አለ። በቃ ኢየሱስን ከዘፍጥረት ጀምሮ የተረከችበት ዝቅ ብለህ ሰናማ ይደንግ የባለፈው ታዘዝልሃለው የሚለው ለኢየሱስ ነው የሚለው። ከዛ ደግሞ ስለ ወንጌል ቅርብ ጊዜም እንደዛው ሰርታለች። አጠቃላይ ያድናል ኢየሱስ ያድናል የሚለው ማለት ነው። ፓወርፉል በመሃልም የሰራቻቸው አሉ፣ ብዙ ናቸው። ኤኒዌይስ ጆርኒ ግን አሁን የተሰራለ ከንትን ልጀምር። በሚውዚክ ኤክሰለንሱ በጣም ብዙ ሰው ወደውታል። በጣም ማይረብሽ የተረጋጋ ፕሮዳክሽኑን በጣም ብዙ ሰው ወደውታል። የቪዲዮ ፕሮዳክሽኑን ግርግር የሌለበት ብልጭልጭ በጣም ያልበዛበት የማይረብሽ ሌላ አቴንሽን መዝሙሩ ስትሰማ እዛ ጋር የሚሰሩ ሌላ አቴንሽን የማይወስድ ከለሩን ምን እሱን ብለዋል። ባክግራውንድ የነበሩ ቮካሊስቶች እነሱን አጠቃላይ ያው ስነ መለኮቱና ግጥሞቿን በደንብ የምናወራው ግን ኦቨርኦል ይሄ ፕሮዳክሽኑን፣ ሚውዚኩን፣ ባክግራውንድ ቮካሊስቶቹን፣ የድምፅ ጥራቱን፣ ኳሊቲውን፣ ሚክሲንጉን፣ ሪካርዲንጉን እንዴት አየኸው? እጅግ የተዋጣለት ስራ ነው። ከዘሪቱ ጠንቃቃ ናት። ኤክሰለንስ ትወዳለች ብዬ አስባለሁ። ስለዚህ በአልበሙ ኤክሴል እንዲያደርግ እንዳልከው በብዙ አስፔክት ሚውዚክሊ ኤክሴል እንዲያደርግ ሊሪክሊ ከስነ ግጥም ስነ ጽሁፍ አንጻር ከዛ ነገር መለኮታዊ ጭብጡም አንድምታው
ጥሩ እንዲመጣ ከዛ ቪዥዋል የሆነው አስፔክቱ ሲኒማቲክ አስፔክቱም ጥሩ እንዲሆን ሙያተኞች ልከኛ ሰዎች ፕሮፌሽናልስ ተጠቅማለች ብዬ አምናለሁ። ከሙዚቃ ፕሮዳክሽኑ ስትመጣ ላሻ ሚደንቅ ፕሮዳክሽን እስራኤል በፍቃዱ እስራኤል ያው ምናልባት አቅሙን በጣም የገለጠበት ላሻ የራሱን ስራዎች 2 ጊዜ ሰርቷል። 2 እንደዚህ አይነት ቪዲዮ ሰርቷል። አዲስ ነው ማለት ኮምፖዚሽን ላይ ላሻ የራሱን ስራ ይሰራል እንጂ በኮምፖዚሽን እንትን ብሎ ይወጣል ጀልባ የራሱን አልበሞች እኮ ራሱ ነው የሰራው፣ ግን በዛ አልታወቀም። አሁን ቸርች ሚውዚክ ላይ ኮምፖዘር ተብሎ የሚታወቀው የሚያውቁት አሉ፣ ግን ዘሪቱ ትልቅ እንትናት ሙሉ ፕሮዲውሰሩ እሱ ነው። እንዲሁም ደውዬ ስነግረው በ2 ወር ውስጥ የተሰራ ስራ ነው። 2 ወር በራቸውን ዘግተው ሚውዚኩ፣ ዜማው፣ ቪዲዮ ቀን ከሌት 24/7 በ2 ወር የሰሩት ነው እና እንደዚህ ቴክስት ስለዚህ እሺ ላሻ ጓደኛዬ ነው። እጅግ መወደው ሙዚቀኛ ነው። እጅግ መወደው ዘማሪ ነው። ከዛ አሁን እንግዲህ ለኔ የሚያሳዝን ምለው አንድ ክስተት አለ። ዝማሪዎቹ መደመጥ የነበረባቸውን ያክል ተደምጧል ብዬ አላስብም። አልበሙ እጅግ እንደገና ቁጥር 2 አልበሙ ማለት ነው። በነገር ላይ ቁጥር 2 ነው እንደገና አልበሙ፣ ስላንተ ቁጥር 3 ነው። ስለዚህ ቁጥር 1 ላይ በእርግጥ እሱም ያምናል። ሙዚቀኛ ነው፣ ፕሮፌሽናሊ ትሬንድ ነው። 2 ዲግሪዎች አሉት። ያሬድ አጥንቷል፣ ጅማ ዩኒቨርሲቲ አጥንቷል። ስለዚህ ሙዚቃን በሳይንስ ደረጃም ያውቀዋል። ጅማ ዩኒቨርሲቲ ሙዚክ ነው ያጠናው፣ ሙዚቃን ያጠናው። ማስተርሱን እዛ ነው የሰራው። ዩኒቨርሲቲ መምህር ነበር። ከዛ በኋላ እሱንም በሚውዚክ ነበር ያስተምር። ሙዚቀኛ ፕሮፌሽናሊ ትሬንድ ሙዚቀኛ ነው። ስለዚህ የራሱ አልበም ላይ የሙዚቃ አቅሙን በደንብ አሳይቷል። ያው አልበሙን እንደኔ ወደውት የሰሙ ሰዎች አይ ቲንክ ከምስክርነቴ ጋር ይስማማሉ ብዬ አስባለሁ። ከዛ እንዳልከው ግን አሁን አይ ቲንክ ሰፊው ማህበረሰብ የተሻለ የታወቀው በእርግጥ በምስል ስላንተ በምስል በመጣው እሱም እንግዲህ ላይቭ ሬኮርዲንግ ነው። ላይቭ ሬኮርዲንግ ነው፣ የሚደንቅ ነው። ኤክሴል ያደረገ ስራ ነው። በመልክቱም በሙዚቃውም በቀረጻ ሲኒማቲክ በሆነውም ነገር አጠቃላይ ፕሮዳክሽኑ እጅግ በጣም ኤክሴል ያደረገ ነው። አሁን ግን ያው ብዙዎቻችን ዘግይተን ይመስለኛል ላሻን ለካ ዊ ዱ ሃቭ አናዘር የኮምፖዘር በኮምፖዚሽን ላይ በጣም ለኤክሰለንስ የሚጨነቅ በጣም ጎበዝ ልጅ። አሁን ከዚህ በፊት ኢንተርቪው አድርጌዋለሁ። ያን ዝማሬ ሰንድቁንም በደንብ የሰማው ሰው ነኝ። አሁንም ራሱ ከምሰማቸው ምርጫዎቼ ናቸው። በደንብ ነው የሚሞግተው፣ በደንብ ነው የሚያወራው። ከሱ ጋር ድጋሚ በዚህ ዙሪያ እግዚአብሔር እድል ይሰጠናል አቀርበዋለሁ። ስለዚህ ስራ እናወራለን። ግን በጣም እኔም የምወደው እንትን ነኝ። ሆፕፉሊ አሁንም በዚሁ ሪኮመንድ ለማድረግ ይህን የሚያዩ ሰዎች ሄደው ላሻ በፍቃዱ ዩቲዩብ ቻናል ላይ የዝማሬ እንትኖቹ እዛ ላይ ስለሚገኙ እንዲሰሙት እንዲያበረታቱት፣ እኔን ጨምሮ ደግሞ የተለያዩ ፖድካስቶች ላይ እይታውን ያጋራበት ኢንተርቪዎች አሉት እንዲሰሙት በዚሁ መልእክት ላስተላልፍ። ፍቃዱ ነው መለስ በፍቃዱ ሳይሆን እስራኤል ቤተሰቡም ለፊደል ይጠነቀቃል። ያኔም በፍቃዱ እያልኩ ነበር። እሺ እንመለስ። ምንድነው የአጠቃላይ ፕሮዳክሽኑ ኤክሴል እንዲያደርግ ሚውዚክሊ፣ ከዛ ላሻም እንደ ሚውዚክ ፕሮዲውሰር ጥሩ ባንድ በቃ የሚደንቅ እያንዳንዱ ኢንስትሩመንት አኩስቲክ ጊታር፣ ከዛ ሊድ ጊታር፣ ቤዝ ጊታር፣ ኪስ ላይ 2 ልጆች እሱና አይ ቲንክ አማኑኤል መሰለኝ ካልተሳሳትኩ ሌላኛው ኪ ያዘው ልጅ። ስለዚህ ድራመር ኤንዲ ያለ በቃ የሚደንቅ ክሩ። ቅድም እንዳልከው ባክግራውንድ ቮካሊስቶቹም 6ቱም አሁን ቤቲ አለሳና ማናች አይ ቲንክ ወንድሙ ያኔስ ባንድ ላይ በፊትም የነበሩ እነሱ የሚደንቁ ልጆች ናቸው። ከዛ ባርኒ አለ፣ ሌሎችም ባርኒ ከኪንግደም ሳውንድ ማለት ነው። በቃ ጥሩ ምርጫ ነው የተደረገው። ሜቲ በቃ እነዚህ ሜቲ አሁን ከላሻ ጋር እንዳልኩ ላሻ የእሱ አልበም ላይ ሜቲ ባክግራውንድ ቮካሊስት ናት። ምትደንቅ ቮካሊስት ናት። ስለዚህ እንደዛ ጥሩ አድርገው አስገብተዋል። የካሜራ ክሩ ቪዲዮግራፊው ላይ ያለው። ስለዚህ ይሄ እጅግ የሚያስጨንቀውን ነገር አሁን
እኔ እንደው በአጋጣሚ ቺን ጠቁም አድርጌ ልለፍ። በሆነ መልኩ አዲስ ለውጥ አለ፣ አዲስ ሺፍት አለ ዝማሬ ላይ ብዙ ሰው ልብ ያላለው። እንግዲህ በዚህ ጉዳይ ላይ አንድ አርቲክል ስላዘጋጀው መጽሐፌ ውስጥ ለእግዚአብሔር ፍቃድ ይታተማል ብዬ ከጨመርኳቸው ርዕሶች መሃል አንዱ ይሄ ነውና ዝማሬን በፊት እንዴት ነበር የምናውቀው? ዝማሬ በፊት የሚደመጥ ነው፣ ለጆሮ ነው። በካሴት አየ ሸክላ ሲዲ ላይ ሲዲም ከነበረ የሚደመጥ ነው። ካሴት ተጠንጥኖ የሚደመጥ ነው። በኋላ የሲዲ ዘመንም ሲመጣ ዝማሬ የሚደመጥ ነው ለብዙ ዘመን። ከሰማኸው በኋላ ነው ምስል በኋላ ወደ ቪዲዮ ፕሮዳክሽን የመጣው። ከዛ ቪዲዮ ፕሮዳክሽን ሲመጣ አንድ ፈተና ዝማሬ ገጥሞታል ብዬ አምናለሁ እኔ እንደግለሰብ። በድምፅ ሰምተህ ድምፅ እንግዲህ ሰምተህ የራስን ምስል የምትከስተው አንተ ነህ። ከመዝሙሩ ጋር ስቶሪ ቴሊንግ ምንድነው የራስን ስቶሪ የምትሰራው አንተ ነህ። ስለዚህ ልክ አንዳንድ መዝሙሮችን አንተ አይምሮክ የሰራው ምስል አለ፣ ዘማሪው ቪዲዮ ክሊፕ ሲሰራለት ቪዲዮ ክሊፑና መልእክቱ አንዳንዴ አላይን ሁሉ አላረግ ይላል። ወይም አንተ አይምሮ ውስጥ የሰራው ስዕልና የመልእክቱም ይዘትና ክሊፑ አልገናኝ ይላል። አሁን ዝማሬ ኤኒዌይስ እሺ የሚታይ መሆን ጀምሯል፣ የሚደመጥ አይደለም። ከዛ ይሄ ቀላል ይመስላል፣ ግን የራሱ ፈተና አለው የሚታይ። ስለዚህ እንዲታይ ለአይን አይነ ግቡ ነው የሚሆነው ማለት ነው፣ ጆሮ ግቡ አይደለም። ስለዚህ ለአይን ቀልብን ቶሎ አይንን መማረክ የሚችሉ ነገሮች መደረግ የጀመሩትም ከዛ ጋር ተያይዞ ነው ብዬ አስባለሁ። ዘሪቱ አንዱ በዚህኛው አልበሟ ሆነ ብላ ይመስለኛል፣ እንግዲህ አጋጣሚ አይመስለኝም፣ ከሆነም አላውቅም፣ ያደረገችው ነገር አንዱ እሱ ነው። ቪዲዮ እንዳልከው ሚጮህ ነገር ብዙ እንዳይኖረው፣ ይሄ በጣም ኤክሰሲቭ በሆነ ላይት ስሞክ ከዛ ምናምን በጣም ሲምፕል፣ ራሷ ካለባበሷ ይጀምራል። ሜካፑ እጅግ ሲምፕል ነው። ኢንቴንሽናል ነው የሚመስለኝ፣ ምክንያቱም ዘሪቱ ስለሆነች ኤክስፔክት አደርጋለሁ ያንን ኢንቴንሽናል ነው የሚመስለኝና መልእክቱ ላይ። ስለዚህ ትኩረትህ ካሜራ አይንቀዠቀዥም፣ 3-4 ቦታ ታይም የሆኑ ነገሮች ለመቅረጽ አይሞክርም። ስለዚህ እዛ መሃል እያየኸው ራሱ ማድመጥ ትችላለህ። የማድመጥን እድል ሰጥታናለች ብዬ አስባለሁ። ስለዚህ ያው ባለሙያዎቹ እንግዲህ ሙያዊ ማብራሪያቸውን መስጠት ይችላሉ። ለእኔ ግን እንደ አንድ ተመልካች ሚውዚክ ፕሮዳክሽኑ፣ ሲኒማቲክ ፕሮዳክሽኑ በጠቅላላ የተሳካለት ነበር። ያ የብዙዎች ኮሜንት እንዳንተ ነው። ወደ ዝማሬዎቿ ልግባ። የመጀመሪያው ትራኳ ትላንትናና ዛሬ ይላል። ሁለት አይነት ህይወቷን ናሬቲቭ ይመስላል ያነጻጸረችበት። ትላንቴን ጊዜ፣ ትላንቴን ሰዓት፣ ትላንት ባለማወቅ፣ ትላንት በጥፋት፣ ትላንት በዚህ ጊዜ፣ ትላንት በዚህ ሰዓት፣ ትላንት በጨለማ፣ ትላንት በክፋት ብላ ታነሳለች። ከዛ የሄደችበትን እዛ ያለችበትን ህይወት ታወራለች። ህይወት የነበር ከብርሃኑ ማዶ ጌታ እስኪታደገ ሊያስመልጠኝ ወዶ፣ ትላንት ሽብር ነበር አለመረጋጋት፣ ለነፍሴ ማለፊያ ማጣት ትልና ያንተን ካለች በኋላ ድጋሚ ደግሞ ወደዚህ ታመጣውና ግን አለፈ ትላንት ላልመለስበት፣ ኢየሱስ አገኘኝ በማይጥለው ምህረት፣ ዛሬ እኔ ደህና እረፍት ያገኘው ሰው እግዚአብሔር ይመስገን ይህን ያደረገው ብላ ያደረገላትን ደግሞ ስቴት ታደርጋለች። ስለተገዛሁኝ ለእርሱ ሳልወደው ለወደደኝ፣ በዓለም የማይገኘውን ሰላሙን አወረሰኝ፣ ስለተገዛውን ለእርሱ በፍቅር ላዳመጠኝ፣ አሮጌው ነገር አለፈ አዲስ ሰው አደረገኝ፣ ላጠመደኝ። ከዛ ድንቅ ልዩነት በኢየሱስ አየሁ። የነበረችበትን የጨለመውን እንትን በደንብ አጉልታ ላይ ታላለች። ጨለማው አልፎ ብርሃን ሆኛለሁ፣ ድንቅ ልዩነት ሆነልኝ በእርሱ ስላመንኩበት፣ ረድቶኝ በመንፈሱ እያለ እንትን ይላል። ጠንካራ ነው። በዛ የነበረውን ህይወቷን፣ የጥርጥር ህይወቷን፣ ያለማመን ህይወቷን ያለፈችበትን፣ ከዛ ደግሞ ካገኘች በኋላ ያለውን ደግሞ ግልጥ አድርጋን ያስቀመጠችው። ከዚህ ዝማሬን ጀምር ስነ መለኮታዊ ፍሰቱን፣ የግጥሙን አቅሙን፣ ሀሳቧን ያደረሰችበት ሲምፕልነቱን
ምን ያክል እንግዲህ ልብ እንዳልነው አላውቅም። ብዙዎቻችን ስድስቱም ዝማሬዎቿ ማጽናናት አልበም ውስጥ የተካተቱት ኢፒ ነው፣ ያው ኤክስቴንድድ ፕሌይ ማለት ነው። እንግዲህ ከፊል አልበም አማርኛቸው እንደዛ ከሆነ አላውቅም፣ ግን ኢፒ ነው የሚሉት ኤክስቴንድድ ፕሌይ ማለት ነው። ስድስቱም ዝማሬዎቿ በጥቅስ ነው የሚጀምሩት። ልብ ላለ ሰው ክሊፖቹ የሚጀምሩበትን መንገድ ልብ ላለ ይሄ መዝሙሯ ትናንትና ዛሬ የተሰኘው መዝሙሯ መነሻ ጥቅስ አድርጋ ያቀረበችልን የሐዋርያው ቅዱስ ጳውሎስ መልእክትን ነው ለኤፌሶን ሰዎች የጻፈው። ኤፌሶን ምዕራፍ 2 ከቁጥር 1 እስከ 5 ያለውን ጠቅሳ ነው የምትጀምረው። ከዛ በጣም የደነቀኝ ነገር ያ ነው። ልከኛ ምንባብ አግኝታለች። ልከኛ ምንባብ ነው። ትናንት ዛሬ ለሚለው ንጽጽር ከብርሃኑ ማዶ ለነበረው ህይወቷና ብርሃኑ ካገኛት በኋላ ላለው ህይወቷ ልከኛ ምንባብ ነው። ምንድነው የምታደርገው? እኔ አሁን ነገረ መለኮታዊ ሪፍሌክሽን ብቻ ነው የምሰጠው፣ ልብ ያለው እዛ ጋር ስለሆነ የጌታ በፍቅሩ ሳይታደገኝ በፊት የነበረው ህይወቴ ትላለች ከብርሃን ማዶ የነበረ ነው። ከብርሃን ማዶ ስለነበርኩ በጨለማ ውስጥ ነበርኩ ነው አንድ። ከዛ እኔም ራሴ ጨለማ ነበርኩ ነው። በጨለማ ነበርኩ ብቻ አይደለም፣ እኔም በልቤ ጨለመበት ሰው ነበርኩ፣ በልባቸው ጨለማ እንደሚል መጽሐፍ ጳውሎስ ለሮሜ ሰዎች እንደዛ የማይስተውል ልባቸው ጨለመ ይላል ሮሜ 1 ላይ። ስለዚህ ኤፌሶን 2ን ጥሩ አድርጋ ታጣቅሰዋለች። ከዛ የትናንት ከብርሃን ማዶ የነበራት ህይወት ምን አይነት ነው ስትል ቅድም እንዳልከው ነው። የፍርሃት ነበረ ትላለች፣ የስጋት ነበር፣ የጥርጣሬ ነበር፣ የሽብር የመሸበር ነበር፣ እርጋታ አልነበረውም ትላለች፣ ሰላም አልነበረውም፣ ለነፍሴ ሰላም አልነበራትም፣ ምክንያት ማረፊያ አልነበራትም፣ ከለላ አልነበራትም ነፍሴ ትላለች። ኦኬ ትናንት እንዲህ ነበረ። ምክንያቱም የጠቀሰችው ምንባብ ኤፌሶን 2 ነው። ኤፌሶን 2 ምን ይላል? ጳውሎስ ምንድን ነው የሚለን? ይሄ አይ ቲንክ በደንብ መነገር ያለበት ስለሚመስለኝ ኢንፈሳይዝ ላርክ። በበደላችሁና በኃጢአታችሁ ምን ነበራችሁ ነው የሚለን? ሙታን ነበራችሁ ነው። አሁን ብዙ ሰው ይሳሳታል። በደላችሁና ኃጢአታችሁ አቁስሏችሁ ነበር አይደለም የሚለን ጳውሎስ፣ ወይም ተመርዛችሁ ነበረ ብቻ አይደለም። አንድ ስቴፕ ይወስደዋል። ሙት ነበርክ ብሎ ነው የሚጀምረው። ከክርስቶስ በፊት የነበረን ህይወት ሌላ ማብራሪያ የለውም። ሙት ነበርክ፣ ሙታን ነበርን። የታመምን ብቻ አይደለም፣ ከዛ የተከዝን ብቻ ወይም የተሰበርን ብቻ አልነበርንም። ሙት ነበርን፣ በድን ነበርን። ከዛ ጳውሎስ እዛ ጋር አይቆምም። በእርግጥ በማይታዘዙት ልጆች ላይ የሚሰለጥነው የመንፈስ አለቃ ሰልጥኖባችሁ ሁሉ ነበረ ይላል። በጣም እኔ መናፍስት አልሰለጠኑብኝም፣ አጋንንት ሰልጥኖብኝ አያውቅም፣ ኩሩ ነኝ ምናምን ብትል አይሰማህም ጳውሎስ። ወይም ክርስትና እንደዛ አይነት ትምህርት የለውም። ክርስቶስ ሳይታደግ በፊት የተመላለስክበት ኑሮ ያ ነው፣ የጨለማ ነው። ከብርሃን ማዶ ነበርክ፣ በበደል ሙት ነበርክ፣ በኃጢአትህ ሙት ነበርክ። የእግዚአብሔር ቁጣም የሚገለጥብህ ነበርክ። ቁጣው የተገባህ ነበርክ፣ በትክክል ይገባህ ነበር። ጻድቅ የሆነ አምላክ ሲፈርድ ቁጣው ይገባህ ነበር። እሺ ከዛ የስጋዬን ምኞት ትላለች ዘሪቱም። ያው መጽሐፍ ምንባቡም ይላል ለስጋችሁ መሻት ተገዝታችኋል፣ ደስ ያሰኛችሁን ስታደርጉ ነበር እና ስለዚህ እነዚህ ሁሉ ይደማመሩና ጳውሎስ ያው የቁጣ ልጆች ነበራችሁ ብሎ ይደመድማ። በቃ የሰለጠነብህ ብዙ ነው፣ ሙት ነበርክ፣ በደለኛ ነበርክ። ከዛም አሁን ጥያቄው ይሄ ነው፣ ታዲያ ከዚህ እንዴት እናመልጣለን ነው። ለፍርድ የተዘጋጀው ሆንኩ፣ በቃ አለቀ፣ ፍርድ የተገባኝ፣ ፍርድ ብቻ መጠባበቅ። ጆን ስቶት ይሄንን ክፍል ሲተረጉም ወይም ሲያብራራ እንደዛ ዘ ግሬት አንታይቴሲስ ይላል። ከላይ የቀረቡት አሁን የፍርድ ቤት ቋንቋ ወይም ይሄ የችሎት የሸንጎ ቋንቋ የምንጠቀም ከሆነ ተከሳሽ ሆነ ቀርበሃል፣ ከሳሽ ኤቪደንስ እያቀረበ ነው። ተከሳሽ በእንትን ወንጀል ይሄው ማስረጃ
ኦኬ ቀጥሎ በዚህም በደል ይኸው ማስረጃዎቹ እየተከመሩ ነው። ስለዚህ the final verdict ምንድን ነው የሚጠበቀው? የመጨረሻ ውሳኔ አሳማኝ በደል እና አሳማኝ ማስረጃ ስለተገኘ ሞት ይፈረድበት። ሞታችንን የምንጠብቅበት ምንባብ ላይ ጳውሎስ ሐሳብ ይቀይራል። ነገር ግን ብሎ ይቀይራል። እግዚአብሔር በምሕረቱ ባለጠጋ ስለሆነ በበደላችን እንኳን ሙታን ሳለን ከክርስቶስ ጋር ሕያዋን ሊያደርገን ወደደ። ትናንትና ዛሬ ዝማሬው ያ ነው። ቁጥር 1 ዘሪቱ ያንን ነው የምታደርገው። ትናንት የኔም ህይወት እንዲህ ነበር፣ ከብርሃን ማዶ ነበር፣ ሙት ነበርኩ፣ ምድቤ ከሙታን መካከል ነበረ መደቤ ትላለች። ከዛ የውሸት አባት ልጅ ነበርኩ ሁሉ ትላለች። የውሸት አባት ዲያብሎስ ነው። የዲያብሎስ ልጅ ነበርኩ። አንዳንዴ መቻ አግኝቶኝ ዲያብሎስ እንዴ ከእግዚአብሔር ጠላቶች ነበርን። ዲያብሎስ አባታችን ነበረ፣ ይሰለጥንብን ነበረ፣ ይዘውረን ነበረ እና ከዚህ ነው የታደገን፣ ሊያድነኝ ወዶ እጁን እስከዘረጋበት ሙመንት ትላለች። ከዛ ያ ሙመንት ያለፈው በፍቅሩ ነው። ለዛ ነው ግን አለፈ። ትናንት ጣልቃ ገባ ክርስቶስ፣ ምህረቱ ጣልቃ ገባ። ስለዚህ ምህረቱ ጣልቃ ሲገባ ምን ሆነ? ላልመለስበት ከዛ ህይወት ዞር አልኩ፣ አዲስ ሰው ሆንኩ፣ ብርሃን አገኘኝ። ከዛ ብርሃን ሆኛለሁም ትላለች። ብርሃን አገኘኝ ብቻ ሳይሆን ድንቅ ልዩነት በኢየሱሳዊ ጨለማው አልፎ ብርሃን ሆኛለሁ። ኤግዛክትሊ። ስለዚህ ትናንትና ዛሬ መነሻ ጥቅሱም ኤፌሶን ነው። ከድነት በፊት የነበረው ህይወታችን አንዳንድ ሰው አየ ድነት ያደረገልን ሞራሊ ጥሩ ነበርኩ፣ አልሰርቅም ነበር፣ አልገድልም ነበር፣ እኔ ትንሽ ሞራል ግሬ ኤሪያስ ነበሩኝ። ኖ መጽሐፍ ቅዱስ እንደዛ አያስተምርም። ክርስቶስ ሳይደርስልን በፊት ሙታን ነበርን። ማይነር ዲፌክትስ አልነበሩንም። አሁን ብዙ ሰው የሚሳሳተው እዛ ጋር መጠነኛ ስብራትን ለመጠገን አይደለም እግዚአብሔር የወረደው ልጁን ማስተሰሪያ አድርጎ የላከው መጠነኛ የካራክተር ዲፌክታችንን ለመጠገን አይደለም። ሙት ነበርን። ሙታን መቀስቀስ አለባቸው፣ ሕያዋን መሆን አለባቸው። ሕያውነትን የሰጠን ምህረቱ ነው። በምህረቱ ባለጠጋ ስለሆነ ነው። ሊታረቀን ስለወደደ አንድያ ልጁን ስለላከ ስለሰጠ፣ ልጁም ነፍሱን በፈቃዱ ስለሰጠ ያን መነሻ ጥቅሷን ነው በደንብ አርጋ ያብራራችው። ሀቲት ነው የሰራችው። ሀቲት ነው። ስለዚህ ሙሉ እሱ አውድ ውስጥ ያለ ስለዚህ ራሷን ይሄ ጥሩ ነው። በኋላም በእርግጥ አሁን ጸጋውም ላይ እንመጣለን። ራሷን ኃጢአተኛ ብላ ትጠራለች። ከኃጢአተኞችም እንደኔ ያላችሁ ኃጢአተኞች። ከዛ የስጋዬን ምኞት ትላለች ዘሪቱም። ያው መጽሐፍ ምንባቡም ይላል ለስጋችሁ መሻት ተገዝታችኋል። ትንሽ ነገር የተደረገለት ነው የሚመስለው። ማለት ትንሽ የሞራል ቅድም እንዳልኩ ትንሽ ካራክተር ዲፌክትስ ነበሩኝ። እጠጣ ነበር፣ ከስካር ገላገለኝ። ከስካር መገላገል አይደለም ድነት ማለት አልቲሜትሊ ከስካር እንደ እሱኛውማ በቢሄቪየራል ትሬኒንግም በሆነ መንገድ እኮ ጠላቶች ነበርን። የዲያብሎስ አጀንዳ ፈጻሚ ነበርን። ልጆቹ ነበርን ማለት ሰልጥኖብን ነበረ፣ ይዘውረን ነበረ፣ ያንቀዠቅዠን ነበረ። ከዛ በሐሳባችን ከንቶች ሆነን ነበር። ያልሆነው ነገር አልነበረም። እዚህ መሃል ነው ጣልቃ እግዚአብሔር የገባው። የገዛ ክንዱ መድኃኒት አወጣለት ዘን ማዳን ሆነ። እናም ትንሽዬ ነገር እንደተደረገልን ከሆኑ ስብራቶች መጠነኛ ስብራቶች የዳንን ከመሰለን ድነትን ነው የምናቃልለው። የመጽሐፉ የመዳን ኮንሰፕት ያ ነው። ጨለማ ነበራችሁ፣ አሁን ብርሃን ነክቶናል። ብርሃን ስለነካን እኛም በብርሃኑ አለን፣ እኛም ብርሃኖች ሆነናል። ስለዚህ በትናንትና ዛሬ ዝማሬዋ ያንን ነው ያደረገችው ብዬ ነው ማምነው። ጸጋው ከቶ እዚሁ ስለነካካው ወደዛ አለፍ። ጸጋው ወንጌል ነው። የራሷን ድክመት በደንብ አውርታ ከየት እንደመጣች አደርጋ ከዛ ወንጌል እንግዲህ የምስራች ስለሆነ የምስራች እንኳን ደስ አላችሁ ብላ የምታስተላልፍበት ነው። ጸጋው የራሱን ጽድቅ ላቆመ ደህና ነኝ ለሚለው ሰው ጸጋው ምኑ ነው? ምሕረቱስ መሽ ገብቶት ሊያስደንቀው፣ ልምምዱ ላስመካው፣ ስርዓት መፈጸሙ ጸጋው ምኑ ነው? ኃጢአቱ መሽ ገብቶት ሊጠላው። እኔ እዚህ ላይ ሪፍሌክት አድርገህ ብትጀምር ደስ ይለኛል። አንዳንዴ እንደዚህ ዝማሬዎችን ስንሰማ ለእኔ ብለን አንሰባም። በዲኖሚኔሽን ተከፈልን በቤተ እምነት
የሆኑ ቤቶች ቤተ እምነት ያሉ ሰዎች ጨለማ ውስጥ እንደሆኑ ክርስትና ነው ማውራ። ይሄ መጽሐፍ ቅዱስ ክርስትና፣ እኛ ደግሞ ጴንጤ የተባለን ሰዎች እንዳለ ሙሉ ራሳችንን አጽድቀን በየትኛውም ህይወት ልምምድ ውስጥ ይሄ እዚህ ጋር የምጠቅሰው አለ ማለት ስርዓት የሚፈጽም ሰው ብዙ አለ፣ ልምምዱ የሚያስመካው ብዙ አለ። ክርስቲያን ሆኖ ቦርን አጌን ሆኖ ማለት ነው። ኃጢአቱ መግባት ሳይሆን በኃጢአት ህይወት በየቀኑ እየተመላለሰ የሚኖር አለ፣ የሚያገለግልም አለ በቤተ ክርስቲያን ውስጥ እና ለእኔ ብለህ መስማት ጥሩ ነው። አንዳንዴ ለጎረቤት እንሰማለን እና እኔ ይህን እኛንም ይሞግታል ብዬ አምናለሁ። አጠቃላይ ክርስቲያን በቤተ ክርስቲያን በምንድን ነው በዲኖሚኔሽን ጥላ የመዳን ህይወታችንና የጽድቅ ህይወታችን ጀስቲፋይ ማድረግ የለብንም ብዬ አምናለሁ። በእኛ ህይወት ነው እንትን ቤተ እምነት ውስጥ ያልዳነ እንትን ቤተ እምነት ውስጥ ይዳነ እንትን የሆነ ታፔላ ስላለኝ የተለየ ጻድቅ ምናምን ሳይሆን የሚኖር ህይወት ስለሆነ ማለት ነው። እዚህ ላይ ሪፍሌክት አድርግልኝና ከዛ ወደ ሌሎቹ ስክሪፕቸር የዚህኛው ስለሚሞግተኝ ነው እንደዚህኛ ጋር አሁንም በዚህኛውም ዝማሬዋ ማድረግ የፈለገችው ነገር ተመሳሳይ ይመስለኛል። ለዚህኛውም ዝማሬ መነሻ የሆነ ጥቅስ አጌን ሮሜ ምዕራፍ 3 ነው። ከዛ ግን ጳውሎስ ሮሜ ምዕራፍ 3 ላይ ከመድረሱ በፊት ሮሜ ምዕራፍ 1 እና ምዕራፍ 2 ላይ ምን እንዳደረገ የተወሰነ ብናወራ የዘሪቱም ጥያቄ ልከኝነቱ ይገባናል ብዬ አስባለሁ። ቅድም እንዳልከው እንዳነበብከው የራሱን ጽድቅ ላቆመ ሰው ጸጋው ምንድን ነው ብላ ትጠይቃለች። ኦኬ መቆም የሚችል ጽድቅ ካለ ጸድቀህ መታየት ከቻልክ በራስህ ዘንድ ጸጋው ምንህ ነው? ምን ያደርግልሃል? ከዛ ደግሞ ስርዓት የምትፈጽማቸው ስርዓቶች ካሉ ከዛ እነዚህ ስርዓቶች በመፈጸማቸው ብቻ ድነት እንዳገኘ ከተሰማ ወይም መጽደቅ እንደቻልክ ከታየ በደለኝነትስ እንዴት ይሰማሃል? ኃጢአትስ መቼ ይኮንንሃል? ማረኝስ ለማለት ምናምን ምክንያት አለህ ነው የምትለው። ከዛ እነዚህ በጠቅላላ እውነት እንዳልሆኑ በእርግጥ በኋላ ትመጣና አያይ በራሱ የጸደቀ አንድም ስለሌለ አንድ ጻድቅ እንኳ ስላልተገኘ ራሱ ጻድቁ መምጣት ነበረበት ትላለች ጳውሎስ። ስለዚህ ጳውሎስም ተመሳሳይ ጥያቄ ስለነበረ የሚያነሳው ወደ ኋላ እንሂድና ሮሜ 1 ላይ ጳውሎስ ምን ያደርጋል? አሕዛብን ይከሳል። አሕዛብ እግዚአብሔርን አልታዘዙትም ይላል። ስለ እግዚአብሔር ግን ሊያውቁት የተገባ ነገር ከፍጥረቱ ተገልጦ ይታይ ነበረ ነው የሚለው። የማይታየው ባህሪው፣ አምላክነቱ፣ ልዕልናው፣ ንግስናው፣ ግርማው ከፍጥረቱ ከተሰሩት ሁሉ ታይቶ ይታያል። ከዛ ግን ይሄ ሁሉ የሚታይ ነገር ኖሮ ምን ሊያርጉት አልወደዱም፣ እንደ አምላክነቱ ሊያከብሩት አልወደዱም። ስለዚህ ምን አደረጋቸው? ለልባቸው ምኞት ለማይረባ መሻታቸው አሳልፎ ሰጣቸው። ፍርዱ እሱ ነው። ለከንቱነት ተዋቸው ይላል። ስለዚህ ለከንቱነት የተተወ ህይወታቸው ምን አይነት ባህሪ እንዳሳየ በኋላ ይገልጻል። ወንዶቻቸው ለባህሪያቸው ያልተገባን ነገር አደረጉ፣ ሴቶቻቸውም እንደዛው ለባህሪያቸው ያልተገባን ነገር አደረጉ። በፍትወት ተቃጠሉ፣ ረከሱ እርስ በርስ። እሺ ከዛ የማያመሰግኑ ሆኑ፣ ልከኛ ሆኑ፣ ብዙ ዘገባ። ከዛ ግን ስለዚህ ምን የተገባቸው ይሆናሉ? የእግዚአብሔር ቁጣ እና ፍርድ፣ የጽድቅ ፍርዱ የተገባቸው ይሆናሉ። ምክንያት ስለ እግዚአብሔር ሊታወቅ የተገባው ነገር በፍጥረቱ ተገልጾ እያለ ስላልታዘዙት፣ ስላላከበሩት። እሺ ከዛ ይሄንን አንብቦ አንድ አይሁድ በጣም ሲጽናና አሕዛብ የማይፈረድባቸው ደግሞ እነሱ መቼ እያለ ሲል ምዕራፍ 2 ላይ ጳውሎስ ወዲያው አንተ የምትፈርድ በፈረድክበት ነገር መልሰ የምትኮነን ከሆነ ብልጫክ ምንድን ነው ይላል። አይሁዳዊ መሆን ብልጫው ምንድን ነው? እነሱ ሕግ የላቸውም ብለህ ከሆነ የተዘባበትከው ሕግ ያለው አይሁድ ሕግ ተላልፏል። ከዛ እንደውም በጣም ያከፋዋል አይሁድ። ሕግ እያለ አታመንዝር የሚል ጽሑፍ እያለ ለሚያመነዝር እግዚአብሔርን ነው ጭራሽ የሚቃወመው ይላል። እንደውም በኋላ በጣም ክርክሩን ሲያተልቀው የሕጉ ዓላማ ራሱ ኃጢአትን መግለጥ ነበረ ይላል። ኦኬ ስለዚህ አንተም ጽድቅ የለህም ነው እኮ። አይሁድም ብልጫችሁ ምንድን ነው? በዘሪቱ አይነት ጥያቄ በጥያቄ ሬቶሪካል ነው፣ በጥያቄ ውስጥ ነው የታለ እንትን ያልከው እንዴ።
ስለዚህ በሁለት ምዕራፍ ውስጥ ሁለቱንም ወገኖች በደለኛ ሆኑ ማለት ነው። አሕዛቡም ከጽድቅ በታች ነው፣ አይሁድም ከጽድቅ በታች ነው። ስለዚህ ሶስተኛው ምዕራፍ ላይ ይመጣል። ሁሉ ኃጢአትን ሰርተዋል፣ ሁሉ የእግዚአብሔር ክብር ጎድሏቸዋል፣ አንድ እንኳ ጻድቅ የለም፣ አንድ እንኳ የበቃ አልነበረም። አንድ ታዲያ ምንድን ነው እግዚአብሔር ያደረገው? ለዛ ነው ጸጋው የሚያስደንቀን። ጸጋው የሚያስደንቀው ኃጢአተኛና በደለኛ ለነበሩ፣ ከጽድቅ በታች ለነበሩ፣ ሙታን ለነበሩ በልጁ በኩል ልጁን ማስተሰሪያ አድርጎ ላከው ይላል ቁጥር 25 ላይ። ከዛ ወደ ላይ ከፍ ደግሞ ሲል ቤዛ እንዲሆን ሰጠው። ስለዚህ በእምነት በኩል መጽደቅ እንድንችል ሆነ፣ በጸጋ በዳን ቻልን። ከዛ በኋላ ይመጣል ትምክህት ታዲያ የቱ ጋር ነው ዋጋው ይላል። ኦኬ አይሁድ ምን ላይ ትምክህት ያገኝ? አሕዛብ አሁን ምን ያስመክ? ስለዚህ እዚህኛውም ዝማሬዋ ላይ ዘሪቱ ለማድረግ እየሞከረች ያለችው እንዳልከው ለእኔ ብሎ መስማቱ ጥሩ ነው። ይሄ እርስ በርስ እንድንቋቆርበት አይደለም አላማው። ከእግዚአብሔር ውጪ እግዚአብሔር ካዘጋጀው ጽድቅ ውጪ በቃ እግዚአብሔር ጽድቅ ብሎ ያቆመው ክርስቶስ ኢየሱስን ብቻ ነው። በጸጋው ድነናል። ጸጋው በእምነት ሆኖ አድኖናል። ከዚህ ውጪ የፈጸምናቸው ስርዓቶች ወይም ለአንድ ቤተ እምነት ያለን ቅንዓት፣ ተጠያቂነት፣ ኃላፊነት ምናምን ተደማምሮ አያጸድቀንም ብቻ አይደለም። በኋላ ትሄዳለች የራሴን ጽድቅ አሳየኝ ትላለች። ለምሳሌ አለመብቃቱን አሳየኝ። እኔ እንደዚህ አይ ቲንክ ልከኛው ቁመና ልከኛው ፖስቸር ይሄ ነው ብዬ ነው ማስበው። እግዚአብሔር ፊት እጅግ ተኩራርተን መቆም የምንችል አይመስለኝም። እና ያንን ጽድቅ አሳየኝ። ጽድቄ ምንድን ነው? እጅግ የጎደፈ ነው። አለመብቃቱን በደንብ አሳየኝ። ስለዚህ እኔ እጅግ ካልበቃ ከዛ ህጉን ደግሞ ልተገብረው ሞከርኩ ትላለች። ኦኬ በዛም ተሞክሮ ማለት ከህጉ አንዱን ካፈረስክ ፈርሰሃል። በቃ እንትኑ እሱ ነው ማለት 9ን ጠብቀህ አንዱ ላይ ከጎደልክ፣ ያዕቆብም እንደዛ ይላል በእርግጥ ህጉ። ስለዚህ እዚህ መሃል ነው እግዚአብሔር ጸጋው የሚደንቀው። ለዛ ነው ብለው ልቸው ህጉን ልተገብረው ታገልኩ ልሰራ የእሱን ጽድቅ መስፈርት ልደርሰው ብለው ለሆነው ሰው መሆንን እንዳለው ተገኘሁ እዛ ከክብሩ ጎድዬ ሙት ሆኜ። ኤግዛክትሊ አያ ስለዚህ በጣም ከዛ እንትን ነው ስለማትችው እኔ ሆንኩት አለኝ። እሱ ነው ትምክህት የሚሰበረው እዛ ጋር ነው። ምንም ጸጋው አድኖናል እግዚአብሔር ጻድቅ ስለሆነ፣ ከዛ በምሕረቱ ባለጠጋ ስለሆነ፣ ቅድም እንዳልነው ልጁን ቤዛ አድርጎ ስለሰጠ፣ ማስተሰረያ ስለሆነ የፈሰሰው ደም ያ አጸደቀን እንጂ እዚህ ጻድቅ አምላክ ፊት የትኛውም ነገር ጽድቅ ሆኖ መቆም አይችልም፣ ይቆሽሻል። ያው በጣም እንግዲህ ብዙ መራቅ ስላልፈለኩ ነው እንጂ ቴዎሎጂካል ሪፍሌክሽን ሰማያት እንኳ በፊቱ ንጹሃን አይደሉም እኮ ማለት ሰማያት። ከዛ አገልጋዮቹም ስንፍና ይከሳቸዋል ይላል እኮ መጽሐፍ። ማለት ከእግዚአብሔር ጽድቅ ከእግዚአብሔር ንጽህና አንጻር ሊመጥን ሊስተካከል የሚችል የለም ስላልተገኘ፣ መጽሐፍም እኮ ያንን ነው የሚለው። የገዛ ክንዱ ነው መድኃኒት ያወጣለት። ድነት ከእግዚአብሔር ነው፣ ማዳን እግዚአብሔር ነው፣ የእግዚአብሔር ነው፣ ከእግዚአብሔር ነው፣ ደግሞ ለእግዚአብሔር ነው። የዳነውም ለስሙ ክብር ምስጋና እንዲሆን ነው። ስለዚህ እያደረገች ያለችው ነገር ያንን ነው። በጣም ከዛ ይሄ የገለጽጅበት መንገድ ያው ወንጌል መጽሐፍ ቅዱስ እንደሚነግረን ጉድ ኒውስ ነው፣ የምስራች ነው። ለበሽተኛው መድኃኒቱን የምንነግርበት መንገድ ነው። ስለዚህ እንደሚድን መድኃኒቱ የተገኘለትን ሰው የምንነግረው የምስራች እንደሆነ ነገር ነው። ዛሬ ወንጌል አሰባበካችን ዱላ ነው። ትሞታለህ እኔ ነኝ የዳንኩት ምናምን ብለን የሚያስፈራውን ነገር እያየን አንዳንዴም ላቂ ስል እየሰደብ ነው አሕዛብ ምናምን እያለን እየተሳደብን ነው እንዲድን የምንፈልገው። እና የዓለም ኃጢአተኞች ዲኖሚኔሽን ሳትለይ እንኳን ደስ አላችሁ ኮንግራጁሌሽን ብላ ነው ያቀረበችው። ኢየሱስ ክርስቶስ መጥቷል ሊያድናችሁ። የዓለም ኃጢአተኞች እንደኔ ያላችሁ ኢየሱስ ያድናል፣ በእርሱ ተስፋ አላችሁ።
በቃ እንደኔ ነፍሳችሁ ሳያርፍ የነበረ ተቅበዘብዙ የነበረ የመዳን ቀንዲላችሁን የምትፈልጉ ማረፍ ላቃታችሁ እንደኔ ያላችሁ ኢየሱስ ክርስቶስ በእርሱ ተስፋ አላችሁ። በቃ የእሱን ተስፋ አግኝቼ ድኛለሁ አርፌያለሁ ይላልና በቃ ናሬቲቭን ሰርታ በራሷ ጽድቅ የተመካችበትን የሞከረችበትን ያልቻለችበትን እሱ የከፈላትን አውርታ እንኳን ደስ አላችሁ ብላ ግን ሶሉሽን እንዳለ ይሁሉ ሆኖ ግን መፍትሄ የሚያሳርፍ እንዳለ ነው የገለጸችው። ኤግዛክትሊ። ስለዚህ አያ ትክክለኛው መጠሪያ ያ ነው። ምኖች ናችሁ? ኃጢአተኞች ነን። መልሱ እሱ ነው ቃል። አሁን ይሄ ቴራፒውቲክ ቪው ይባላል። ቴራፒውቲክ ቪው ኦፍ ሲን ኃጢአትን በጣም አኮስሶ ቅድም እንዳልኩት ደጋግሞ እንደ ሞራል ባንክረፕሲ ብቻ እንደ ትንሽ ካራክተር ዲፌክት ብቻ የማሰብ አይነት ዝንባሌ በዘመናችን እጅግ ስለገነነ መጽሐፍ የሚሰጠን መጣሪያ እሱ ነው። ለዛ ነው አሁን ቤተ እምነታዊ ወሰን ለማሰብ እሱም ማቅንጦት ነው። ሁሉ ኃጢአትን ሰርቷል ካለ ገደለው እኮ ጨረሰ። ሁሉ ማለት ማንም እንዳይጸድቅ ሁሉም ከኃጢአት በታች ከዘጋው፣ ከጽድቅ በታች ከዘጋው፣ ከክብር ጎድሎ ከተገኘ ምስራቹ የሚመጣው እዚህ ጋር ነው። በቃ ማንም አንድስ እንኳን ነው እኮ የሚለው ኤክሰፕሽን ቢኖር ቱ ዘ ሩል አንድ ነገር የተገኘ አልነበረም። ስለዚህ ሁላችንም ኃጢአተኞች ነን። ለኃጢአተኞች የሚሆን ጽድቅ ተገለጠ። ምስራቹ ያ ነው። ስለዚህ የምድር ኃጢአተኞች መጠሪያችን እሱ ነው። አሁን የከፋን ስንባል ሁሉ ቅር እያለን መተናል እኮ ማለት መጠሪያችን ግን ያ ነው። ኃጢአተኞች እሺ ወዬ ተስፋ አለን። ምንድን ነው ተስፋው? እንዴ ክርስቶስ ሊያድነን መጥቷል። ስለዚህ በእርሱ በኩል የተደረገውን እምነታችንን እርሱ ላይ ስናደርግ በሱ ተስፋ አለን፣ እንድናለን። ስለዚህ ራሷንም ቀጥላ ትጠራለች። የዓለም ኃጢአተኞች ኦኬ እንደኔ ኃጢአተኛዋ እኔ ትላለች። አሁን በሉትራን ቴዎሎጂ ውስጥ ወይም በኋላ ያው ሪፎርምድ ቴዎሎጂ ውስጥ ያለ አንድ ኮንሰፕት አለ። ይሄ ጀስት ሲነር ፓራዶክስ ይባላል። ሁለት ነገር ነን በተመሳሳይ ሰዓት። የጸደቁ ኃጢአተኞች ነን እኮ አሁን ባለው አሁናዊ እንኳ ቁመናችን እሱ ነው። ጸድቀናል፣ እግዚአብሔር ተቀብሎናል። he has declared us righteous ጸድቃችኋል ብሏል። ጽድቁ ተቆጥሮልናል imputed righteousness። ግን ደግሞ ስቲል ቴንሽን አለ። ኃጢአተኞች ነን። በልባችን አመጽ አለ፣ በመንገዳችን አመጽ አለ፣ በሐሳባችን አመጽ አለ እና ይሄ ቴንሽን አንዳንዴ በቃ ሳንክቲፊኬሽን የሚለው መንገድ ቅድስና የሚለው መንገድ የሚመጣው እዛ ውስጥ ነው። ዕለት በዕለት ክርስቶስን ወደ መምሰል ምናድግ እንጂ እግዚአብሔር ጻድቅ አርጎ ሲቆጥረን ስቲል ቴንሽኑ አለ። ጀስት ሲነር እንደዛ ነን፣ ወይም ደግሞ ሴቭድ ሲነርስ የዳኑ ኃጢአተኞች ነን እንጂ። ስለዚህ ለዛ ነው ልከኛው መጠሪያችን እሱ ነው። እንደኔ ያላችሁ ኃጢአተኞች የምስራቹ ተስፋ አለ። ክርስቶስ ጽድቅ፣ የክርስቶስ ጽድቅ። ቲም ኬለርን እየሰማው ነበር ስለሱ ጽፈን ቅርብ ጊዜ አይቻለሁና እኛ የተዛባ እንዳመለካከታችን ከዳንም በኋላ ተስፋ አለ ክርስቶስ ኦፍ ኮርስ ያዘግን ብዙ ሌየሮች አሉ መዳን ብሎ ከዛ በኋላ የምንኖረው ስራ አለ፣ የሚጠበቅብን ህይወት አለ ብሎ እሱ ብዙ ጊዜ ያን ይናገራል። ማለት ድናችሁ ዓለማዊ ነገርን የምታረጉ ሁሉ ነገር እሱ ትረስት ሚ ዩ አር ናት ሴቭድ ይላል። እኛ ከዳንን ምናምን ብለን ብዙ እንትላልና ብዙ ሌየር ነው ያለው መዳን። ልክ ነው። ያ የተሰራው ስራ አለ፣ በመስቀል ላይ የተሰራው ስራ አለ፣ ስንድን እሱኛው እንትን አለ። ግን there are a lot of layers። መቀደስ አለ፣ ሳንክቲፊኬሽን፣ ከዛ መጨረሻው ያው ግሎሪፊኬሽን መክበር ነው። ስለዚህ አማኝ በዚህ ውጥረት መሃል ለሚኖረው ከዛ ለዛ ነው እኔም ኃጢአተኛ ነኝ ግን ጻድቅ ያለው ተቀብሎኛል እግዚአብሔር እምነቴን ጻድቅ ሆኖ በተገለጠው ልጁ ላይ አድርግ ያለው ዘን አንተም አንቺም ይሄ ጻድቅ አምላክ ሊያጸድቃችሁ ይችላል፣ ሊቀበላችሁ ይችላል። የምስራቹ እሱ ነው። በደለኛ ነህ፣ ኃጢአተኛ ነህ፣ ሸክም ከብዶብሃል፣ ጎብጠሃል፣ እንግዲያውስና ክርስቶስ ያሳርፍሃል። ያ ነው እኮ ለዛ ነው በእግዚአብሔር ርህራሄ ሆነን ጭምር ነው የምንለምነው። እና ይሄ አልበሟ ለዘሪቱ እኔ ሁለት ነገር ነው ያደረገችበት። በቃ በጣም በመዳኑ የተደነቀ ሰው 3 ትራኮች፣ አሁን 3ቱ የመጀመሪያ ትራኮች ለኔ ስራ ለምሳሌ ክፍፍል ስራ አለት ስትራክቸራል እንትን ስራ ብትለኝ የአልበሙ 3 የመጀመሪያ መዝሙሮች ትናንትና ዛሬ፣
ጸጋው እና በዛ ሶስቱ በቀጥታ በመዳኑ የተደነቀ ሰው ድነት ውስጥ ያለው የማዳኑ ደስታ የገባው ሰው ውዳሴና ምስጋና ሙት ነበርኩ አዳንከኝ ብላ ትናንትና ዛሬ ላይ ትቀኛለች። ጽድቄን አሳየኸኝ መሙላት እንደማይችል የማይበቃ ነበር የጎደፈ ነበረ ይኸው እኔ ችየዋለሁ ብለህ አጸደከኝ ጸጋው ላይ ከዛውን መጣበታን ሶስተኛው ላይ በዛ ትልና ደግሞ በዛ ላይ እንደው ድነትን ብቻ ሰተኸኝ ብታቆም ራሱ ይበቃኝ ነበር ጸድቀሻል ብለህ እዛ ጋር ብታቆመው የኔን ነገር እሱ በራሱ ከቁጣ መትረፌ ብቻውን በቂ ነበር። ከዛ ግን ለዛም መዝሙሯ መነሻ ጥቅስ ያደረገችው ዮሐንስ 10:10 ነው። እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣው። ህይወት ሆኖልናል ብቻ አይደለም ህይወት በስቶልናል ህይወት ተትረፍርፎልናል ማለት ይሄ ዮሐንስ ይሄንን ገለጻ በጣም ይወደዋል ገብቷል። በወንጌሉ ይሄው ህይወት እንዲሆንላችሁ አለ። በመልእክቱም ይሄንን ሐሳብ ስለ ህይወት ቃል ይላል። በመልእክቱ ቀዳማዊ መልእክቱ ላይ ስለ ህይወት ቃል ከመጀመሪያ የነበረው አየ ስለ ህይወት ነው። የህይወት ቃል ከመጀመሪያ ነበር አይኖቻችን አይተውታል እጆቻችን ዳሰውታል ነክተውታል ጨብጠውታል ጆሮቻችን አድምጠውታል ይልና ከዛ ምንድነው የሚለው ህይወት ተገለጠ እኛም አይተንማ ስለተገለጠ ስላየንም እንመሰክራለን። አየ ምስክርነት ኮያ ነው። ኑ እንላለን ወደዚህ ህይወት ወደ የትኛው ህይወት ስትል ወደ ህብረት ህይወት ከእግዚአብሔር ከአባታችን ደግሞም ከልጁ ከክርስቶስ ኢየሱስ ደግሞም ይሄንን ካመኑና ከተቀበሉ ቅዱሳን ሁሉ ጋር ህብረት አድርጉ ብለን ወደ ህብረት እንጠራቸዋለን። ስለዚህ በበዛ ያንን ታረጋለች። አስደነቀኝ ዛሬም አዳንክ አሁንም ታደክ አሁንም ትድግና አንዴ ብቻ አድነህ አይደለም የቆምከው እለት በእለት ባለው ህይወቴ ማዳን በዛ አሁንም ደነቃለሁ። ከዛ እንደውም ልስጥ ምስጋና ትላለች። ያው ልከኛው ምላሽ እንግዲህ በዚህ ማዳን ለተደነቀ ሰው ሌላ ማድረግ ምንችለው የለም። እለት በእለት ካበዛኸው እለት በእለት ከተትረፈረፈ ስለዚህ የመጀመሪያዎቹ ሶስቱ እንትኖች ፒውርሊ በጸጋ መደነቅ ውስጥ መዳን ውስጥ ያሉ ቀጥለው የመጡት ሶስት ዝማሬዎች ደግሞ የዳነ ሰው በቃ የልመና ህይወት ለመምዷን ቡስት አርጋ ደግሞ ዝም ብላ እንዳትኖር ከዛ በኋላ የሱ ድጋፍ የሱ ጸጋ እንደሚያስፈልጋት አይደል ጄኒ ዘምራኝ አሁን ወደ መሃል ላይ በጣም ጄኒ ዘምራኝ ኢየሱስ አሁን እንደገለጽከው ከላይ እንግዲህ የዳነችበትን ጸጋ የኖረችውን ከዛ የበዛላትን ህይወት ካለች በኋላ ለምምዷን እዚህ ገባት የህይወት ክርስትና ለምምዷ ላይ እንዴት መኖር እንዳለባት ትጠይቃለች። ለመኖር እንድችል እንዳወራኝ ቃልህ የቃሉን ህይወት በራሴ አይሆንም ታስፈልገኛለህ ተማሪ ነኝና ያንተ ደቀ መዝሙር ላይፍ ታይም ደቀ መዝሙር ነው እንግዲህ ምራኝ የኔ ጌታ የኔ ደቀ መዝሙርትና እጄን ይዘምራኝ ኢየሱስ ካለች በኋላ እንዳልከስር እንዳልባዝን እንዳልዘገይ እንዳልባክን ያው ትላለች። ይሄ ነው መዳን ልከኛው የሚሰጠን አይ ቲንክ ፖስቸር የልብ ቁመና። እንግዲህ ጌታችን አንድ የተጠቀመው ምሳሌ አለ። በመቅደስ ጸሎት ሊያደርሱ የመጡ ሁለት ሰዎች አንደኛው ጽድቁን ይዘረዝራል ፈሪሳዊ ነው። ጾም አለው ጸል ያለው ከአስራቴ ያጎደልኩት የለም ከህግ የተላለፍኩት የለም ከስርዓት ከዛ በጣም የደፈረ ነው ንግግሩ። ሁለተኛው ግን ያው ቀና እንኳን ማለት ፈርቶ ይላል እንደው አይኑን ወደ ሰማይ አምላክ ቀና ማድረግ እንኳን ፈርቶ ደረት ይደቃ ነበር። እና ከሁለቱ ምላሽ እንግዲህ እግዚአብሔርን ያከበረው ምላሽ ደረቱን የደቃው ሰው ነው እንዳልከው። ለዚህኛውም ጥቅስ ለዚህኛውም መዝሙሯ ጄኒ ዘምራኝ አራተኛው መዝሙሯ መነሻው ጥቅሷ አሁንም መጽሐፈ ምሳሌ ላይ ያለው ቃል ነው። ምዕራፍ 3 ላይ ቁጥር ካልተሳሳትኩ 5 ወይም 6 ላይ መሰለኝ በፍጹም ልብህ ይላል መጽሐፍ በእግዚአብሔር ታመን በራስህም ማስተዋል አትደገፍ። አሁን ይሄ ለዘመናችን ኦፌንሲቭ የሆነ መልእክት ነው። በራስህ ተማመን፣ በራስህ ተደገፍ፣ በራስህ ጠቢብ ነህ፣ በራስህ ማስተዋል አለህ ለሚለው የዘመናችን ስብከት መጽሐፍ እንደዛ አያስተምርም። በፍጹም ልብህ በእግዚአብሔር ታመን ነው የሚለን።
በራስ ማስተዋል አትደገፍ። ምክንያቱም ሰው የራሳችን ማስተዋል የራሳችን መደገፍ ቅድም እንዳልነው የጨለመ ነው። የማያስተውል ልባችን ጨልሟል። እና ተማሪው ከሆንን ደቀ መዝሙሩ ከሆንን ጸጋው ካዳነን ጸጋው ካተረፈን ጸጋው ወደሱ ካስጠጋን ከሳበን ጻድቃን ተብለን ከተጠራን ቅዱሳን ተብለን ከተጠራን እንግዲያውስ ቀጥሎ ያለውን የክርስትና ህይወት ደግሞ መመራው እጄ ከተያዘ ብቻ ነው ትላለች። ሰሬንደር ያደረገ ከዛ ደግሞ ሂዩሚሊቲ ያለው ሚክነስ ኦፍ ስፒሪት ይሄ የመንፈስ ትህትና ያለው እጄ ከተያዘ ብቻ ነው። ከዛ እንደውም መጨረሻ ግጥሙ ሲያልቅ ቃል በቃል ትላለች ያላንተ አልችልም አንዱንም ሁሉ ትላለች። ጥቂቱንም ማለት የተወሰኑትን እኔ እችላለሁ የቀሩትን አንተ አሳካልኝ አንተ ሙላልኝ አይደለም። ያላንተ ምችለው ነገር የለም። አንዲቱን እንኳን አልችልም ጥቂቷን እንኳን አልችልም። ስለዚህ ይሄንን አለመቻሉን የተረዳ አማኝ ጸጋው ያስደነቀው አማኝ ምህረቱን ይለማመናል። በቃ ያ ነው ተለመነኝ ይላል። እጄን ያዝ ይላል። እጄን ይዘምራኝ። ስለዚህ እኔ አሁን ከቅርብ ጊዜ ወዲህ አንዱ በጣም የሚረብሸኝ ነገር መዝሙሮቻችን ላይ ስብከቶቻችንም ላይ እንዳልኩ ወረርሽኝ ነው። በቃ ይሄ በራስ በቅተናል ብለን ቅድም እንዳልኩ ቴራፒቲክ ቪው ኦፍ ሲን አለን። አሁን ካልቸራል እንዳልኩ በጣም መጥለቅ አልፈልግም ኢንቴንሽናሊ፣ ግን ጤናማ ያልሆነ ብዙ ነገር አለን። እዚህ መሃል የልመና ጀስቸር ራሱ አተናል ማለት ማረኝ የሚል ድምፅ ከህይወታችን ከጠፋም ከስብከታችን ከዝማሪያችን ከምስባኮቻችን ከአውደ ምህረቱ ከራቀ በጣም የሰነበተ ይመስለኛልና ምራኝ ግን አየም መንገድ የማያውቅ ሰው ልመና እኮ ነው። መንገዱን ያወቀ ምራኝ አይልም። ታስፈልገኛለህ ምክንያት እባዝናለሁ ካልሆነ እጄ በእጅ ካልተመራ መንገድ ካላሳየኸኝ ያስጀመርከኝ የጽድቅ መንገድን አንተው ራስ ቸር መምህር ሆነ ይዘህ ካልመራኸኝ እኔ ወድቃለሁ። ምራኝ ልመና ነው። እና ቀጥሎም በእርግጥ አምስተኛው ትራክም ላይ ተመሳሳይ ነገር ነው የምታደርገው። ና ጌታ ሆይ ወደ ችግር በቃ ተመሳሳይ ልመና ነው። ህይወቷን ነው ማለት ያልነካቸው ህይወት ክፍል በቃ መዘርዘር አልፈለገችም፣ ግን ወደ ችግሬና ወደ ፍርሃቴና ትላለች። ምን እንዳስፈራት አናውቅም፣ ማወቅም አይኖርብንም አያስፈልገንም። በእያንዳንዳችን ግን ሁላችንም አለን፣ ምን ፈራው አለን፣ ምን ሰጋበት አለን፣ ምን ጨነቅበት አለን። ብቸኛ መታመኛውም ሊረዳኝ የሚችል የምታነበት የለኝም አንድም ሰው ማዳን የሚያውቅበት አንተን ነው የማውቀው ስታድን በታምር ያው ምህረት ያውጣኝ ከከበበኝ ችግር። ዘሪቱ ያለችበት ጆርኒ ሁላችንም ማጽናናት ላይ እናነሳለን። እንግዲህ ብዙ ነገር በህይወቷ ያለፈ ሴት ናት፣ ፐብሊክ ፊገር ናት። ብዙ ነገሮች አስተያየት የሚሰጥባት ነው። ከዛ ደግሞ የበኩር ልጇን ከዓመት በፊት አጣለች። ያ ሲቹዌሽን በራሱ ከባድ ነው። ከዛ በኋላ የወጣ ዝማሬ ነው። እኔ የሐዘኗንን ድምጸት እግዚአብሔር እንዴት ከዛ እንዳወጣትም ብቻውን ያሳልፋቸዋቸውንም ታይሞች ፔኗን ፊሊንጓን ሁሉም ሰው እንደፈለገ አስተያየት ይሰጣል። ብዙ ገልጻለች። እናት ናት። ብዙ ጥያቄ ይኖራታል ከአምላኳ ጋር። በአምላኳ የተደገፈች ቢሆንም ለምን የሚልም ጥያቄ ይኖራታል። እሷንም ራሷ ጋር አርጊው ታደርጋለች። ቴዎሎጂካሊ ትመልሳለች። በቃሉ ራሷን ተንተላለች። መንፈስ ቅዱስ ይናገራታል። እነኝን ሙግቶች ታያለች። ድናለች። በድል በምን ከላይ መሰከረች መታ እዚህ ጋር ሊረዳኝ የሚችል የለም ሰው ብላ ከከበበኝ ችብር ብላ ሽብር ውስጥ እንዳለች ወደ ችግሬና ወደ ህይወቴ ብላ የዴይ ቱ ዴይ ህይወቷን እና ከዛ ውስጥ ደግሞ ሊያድናት የሚችለው እግዚአብሔር እንደሆነ ያው ኢንቴንሽናሊ ልትል የፈለገችውን ባናቅም እንደዚህ ምልከት ያለው ይመስለኛል። ከፍ ያለ ትህትና ውስጡ አለው። ትህትናው ቅድም እንዳልኩ ለምሳሌ በሰው እጅግ ተከባ የምትኖር ሴት ናት ብለን ማሰብ እንችላለን። ፐብሊክ ፊገር ካልከው ስልኮቿን አንስታ ወይም ስልኳን አንስታ ብትደውል ሮጠው የሚደርሱላት ብዙ። ግን እዚህ መሃል ምን እያለች ነው? ምን እያለችን ነው? ማዳን የሚያውቅ የለም አንድስ እንኳ አላውቅም። የማውቀው ከጥንትም ማዳንን የሚያውቅ በተአምር በድንቅ ማስመለጥን ያንተ ነው ማዳን። እኔ ቅድም እንዳልኩ ነው። አሁን በጣም ስሜታዊ ላለመሆን ያው እየሞከርኩ ነው። የምናደድበት ነገር ብዙ ነው። በቃ
ይሄ በራስ የመቆም ዝንባሌያችን ከየት እንደመጣ አላውቅም፣ ግን ሚጥለን ነው፣ አጋንንታዊ ነው። ስደፍር እንደዛ ላለው በጣም በጣም ጢም ብለናል፣ ሞልተናል በራሳችን። እሱንም ራሱ ገልጻለች በዚህ ስክሪፕቸር እሷ እንዴ ለዛ ማዕበልና ሞገድ አለፉ በላይ በዘንፍ ከፈቃደ ወደ እኔ ኮብልዬ በራሴ እችላለሁ ብላ እንዳዘዝከኝ ሳይሆን ሄጄ እንደምኞቴ ስብራትን ጋበዝኩ ጠራው ወደ ህይወት። በራስ መቆሟ ስብራትን ነው የሚያመጣል። ሌላ ምንም ማለት ሸምበቆ እውቀታችን ማስተዋላችን የሚሰበር ነው። የለምም ሲጀምር የሚያስተውል ከመሃላችንም የለም ማለት እግዚአብሔር በምህረቱ ያቆመን ሰዎች ነን፣ በጸጋው ብርሃን የሰጠን ሰዎች ነን እንጂ እንደምናስበው ብርቶች አይደለንም፣ እንደምናስበው ጠቢባንም አይደለንም። ማለት አንዳንዱ ነገር እኮ ሌት አሉን አይደለም። በእግዚአብሔር ስታንዳርድ በእኔ ንባብ አቅም እንኳን የሌሉ ነገሮችን ስንት ነው እኔ ማውቀው። ማለት እኔ እንኳን ኮመንት ማልሰጥባቸው ከአቅሜ በጣም በታች ነው ብዬ አጣጥዬ ማልፈው አይደለም። ኢንፊኒት ከሆነ ዊዝደም አይደለም፣ ኢንፊኒት ከሆነ ሆሊነስ ቅድስናን ተወው። የእኔ አቅም እንኳ እንዴ ተሻለ ስታነብናና ሞክር የምላቸው እኮ ብዙ ናቸው። በዚህ ንባብ መነጋገር አንችልም፣ በዚህ ፐርስፔክቲቭ ከዛ ኢንፊኒት የሆነን ዊዝደም። ለዛ ነው በቃ ተይዘን ካልተመራን በእጁ ወደ ራሳችን ስንኮበልል ስብራትን ምንቀምስነን እና ያ ነው በህይወት የሆነው ትላለች። ስለዚህ እጅግ በተሰበረ ዜማው ራሱ ለጩኸቱ የሚመጥን ነው። እንትናለው ና ልመና አለው ወደ ስብራቴና ወደ ፍርሃቴና። ምክንያቱም በዙሪያዬ ብዙ በኋላ ትመጣለች እኮ የሚዝትብኝ ስምጠት አለ ትላለች። ውጭ ያስቀርሻለሁ የሚል ውጦ ሊያስቀረኝ ከዛተብኝ ስምጠት ፈጥነህ አድነኝ፣ በቃ ደርሰህ አድን። ማዳን እግዚአብሔር ስለሆነ ደውዬ በእነንትና በኩል ተርፋለሁ አትለንም። እጄ ላይ ባሉት ኮኔክሽኖች ተርፋለሁ። እንዴ አትሊስት ትህትናን እኮ ማን ነው ይሄን ያክል ማለት የገረፈን ማን እንደሆነ አላውቅም። እንዴ መጽሐፍ አትታበዩ ይላል እኮ ማለት ኤኒዌይስ እግዚአብሔር ትዕቢትን ይጠላል፣ ትዕቢተኞችን ደግሞ ይቃወማቸዋል ብቻ አይደለም ያደቃቸዋል። ያሳዝነው ነገር በኃያሉ እግዚአብሔር እጅ መውደቂያ ነው፣ ያደቀናል። እና የለኝም ኮኔክሽኖቼ ያድኑኛል ብዬ ተስፋ አላደርግም፣ ስሜ ያድነኛል ብዬ ተስፋ አላደርግም። ቀላል እኮ ነው አይደለም ለዘሪቱ። እኔ እንኳን እንደግለሰብ እጄ ላይ ባለው ድረስልኝ ብለህ 3-4 ጋር መጮህ ትችላለህ። ግን አየህ እግዚአብሔር ያስተምርሃል። ለካ ማዳንን የሚያውቅበት ብቻውን እሱ ነው። እና ጌታ ሆይ ለኔ ከአልበሙ መሃል የጣልኩት መዝሙር የለኝም፣ መጠላውም አላገኘውም። ግን በጣም በጣም እስካሁንም ልቤን እጅግ ይዞት ያለው መዝሙር ለኔ ና ጌታ ሆይ ነው። በጣም በብዙ መደነቅ። ከዛ ግን ይሄም ላይ አንድ ነጥብ ነው እድሉ ከተገኘ ጠቁሜ ልለፍ። የት ድረስ ትክክለኛ ንጽረት ማነጻጸሪያ እንደሆነ ወይም ትክክለኛ ሜትሪክ እንደሆነ አላውቅም፣ ግን ዝም ብዬ አያለው። ቅድም እንዳልኩ ለምሳሌ ከአልበሟ መሃል እጅግ በጣም የተሰማው መዝሙር ትራክ 1 ነው። ትናንትና ዛሬ ዩቲዩብ ላይ ባለው ቪው ወደ 1.2 ሚሊዮን አይ ቲንክ ተጠግቷል በሁለት ሳምንት ውስጥ። በቃ ከዛ ና ጌታ ሆይ የዚህ ግማሽ ያክል ነው። እና ዝም ብዬ እንዲሁ ለመገመት መላምቶች አስቀምጣለሁ። ሳይንስ እንደሚወድ ሰው ሳይንስ ኦብዘርቬሽን ሃይፖቴሲስ ምናምን ስለሚል ዝም ብዬ እንደዛ መጠራጠራቸው ነገሮች አሉ። የመጀመሪያው ትራክ የተለቀቀው ትናንትና ዛሬ ስለሆነ አይ ቲንክ በየ4 ሰዓት ኢንተርቫል መሰለኝ ሙሉ አልበሟን የለቀቀችው። ስለዚህ ወይ ቀድሞ ያኛው በጣም አልጎሪዝሙ በጣም ፒክ ስላደረገው ምናምን ሊሆን ይችላል። ግን whatsoever the case confounding variable ሊኖረው ይችላል። አሁን ኮንትሮል ቬሪየብል የቱ እንደሆነ ምናምን በሪሰርች ቋንቋ በሳይንስ ቋንቋ በኔድ ብዙ ነገር ማለት ይቻላል። ግን አንድ ነገር ግን ቢያንስ ይጠቁመኛል። ቅድም ልህ ነገር ይሄው የልመና ድምጽ ያላቸው ዝማሬዎችን ሰምሃው ምን ያክል እየራቀን እንደሆነ አይ ቲንክ ዝም ብሎ የሚጠቁመን የሆነች ነገር ትንሽም ብትሆን ፍንጭ የሚያሳይ ይመስለኛል። በግማሽ ያነሰ ነው ቪው ያለው። እግዚአብሔርን የእውነት ምንለምንበት ነገር የለንም። ወደ ጓዳይና ምንልበት አውጣኝ ከዚህ ሽብር ምንልበት እንደ ሀገር የለንም፣ እንደ ቤተ እምነት የለንም፣ እንደ ቤተሰብ የለንም፣ እንደ ግለሰብ እኔ የለኝም። ግን አይደል የያዘን
ምንም አልሆንኩም ደህና ነኝ የሚል ቁመና። ለዛ ነው ደህና ነኝ ላለ ሰው ጥበብ እንዴት ያ ጥበብ ይደንቀዋል። የእግዚአብሔር ጥበብ ደህና ነኝ አም ጉድ ላለ አይ ምንም ብዙ የጎደለ እንደ ጎደለ ሲገባ ሙት እንደሆንክ ሲገባ ነው ህይወት ዋጋው የሚገባ። ጨለማ ውስጥ እንደ ከረምክ ሲገባ ነው ብርሃኑ የሚያስደንቅ እንጂ ጥሩ ቁመና ላይ ነው ያለሁት የሚል የተማጽኖ ልመና ውስጥ አይገባም። ድረስልኝ፣ አድነኝ፣ ታደገኝ። ለዛ ነው አልበሞች ይወጣሉ 10 ምናምን መዝሙር መሃል አንድ አድነኝ የለም። እኔ ከመቼ ጀምሮ ከዳዊት በላይ መች ነው መንፈሳዊ የሆን ነው ማለት ዳዊት አንዱ መዝሙሩ ሲያልቅ የድሉ ሲያልቅ እኮ ዘኔክስት መዝሙሩ አድነኝ ነው ማለት ከጳውሎስ በላይ መች ነው መንፈሳዊ የሆን ነው። እኔ አንዳንድ አይገባኝም። ሼንዌስ አድነኝ እንዴት ነው የሌለው? ድረስልኝ፣ ታደገኝ፣ እንዳልጠፋ አስመልጠኝ። መዳን ያው ግሪኩ ቃል እሺ ሶቴሪያ ነው። ስርወ ቃሉ መሰረቱ ሶቶር ነው እና ሶቶር መዳን ማለት ነው፣ ወይም ማምለጥ ዴሊቨረንስ ሊሆን ይችላል፣ ሴፍቲ ፕሪዘርቬሽን ምናምን የሚሉ ትርጉሞችን ሊይዝ ይችላል። ሰፊ ነው ቃሉ። ከፊዚካል ለምሳሌ ይሄ አካላዊ ከሆነ አደጋ ማምለጥ ሊሆን ይችላል ድነት። ኢት ኩድ ቢ ኢቭን ሞራል ሊሆን ይችላል እያለ ስፒሪቹዋል ግን ይሄ በጣም ሪከር ያደርጋል መጽሐፍ ቅዱስ። ከዛ ያው ቨርብ ሲሆን ሶዞ ይሆናል። እሺ ግስ ሲሆን ማለት ነው። እና መዳን በጣም ሰፊ ነው እኮ አድነኝማ የየለት እንትናችን መሆን አለበት። እና ኤኒዌይ ስለዚህ በዚህ መዝሙሯና ጌታ ሆይ ያንን ነው የምታደርገው። አሁንም አዳኟን ትጠራለች። ከከበበኝ ሽብር የምታስመልጠኝ አንተ ነህ። ሌላ የሚያድን አላውቅም፣ መታደግ የሚችል ሌላ አላውቅም። የራሴን ማስተዋል አልደገፍም። እጄን ይዘምራኝ ላይ ያሳይታለች። አልደገፈውም፣ ተስፋም አላደርገውም። አንዲት እንኳን ያላንተ አልችልም። ከዛ ጌታችንም በእርግጥ ያለን እሱን ነበር፣ ያለኔ ምንም ልታደርጉ አትችሉም። ማስፈልጋችሁ እዚህ በጣም ግራ ሲገባችሁ እዚህ ዋና ዋና ጉዳዮች ላይ ነው አላለንም። ያለ እርሱ ልናደርግ የምንችለው ነገር የለንም። ማጽናናትን የመጨረሻው አልበም ማጽናናትን ሁሉም በየራሱ ተርጉሞታል። እንግዲህ አንተን እይታ አላቅም ከላይ በመጣባቸው ፍሎች ለብዙ ሰው ከገጠማት ሐዘን እግዚአብሔርና መንፈስ ቅዱስ ብቻ እንዳጽናናት ከዛ እንዳወጣት የተናገረችበት ውስጧ የነበረውን ሲቃ ያለፈችበትን መንገድ የነበራትን ፔን የገለጸችበት አርጎ ነው ብዙ የተረዳው። የአልበሙ መጠሪያ ነው ማጽናናት። ቃሉም ማጽናናት የሚለውም እንግዲህ የሚገልጸው እሱ እንደዛ ተረድቶታል። አንተን አላቅም አይመስልም ነበር የሚነጋ አይመስልም ነበር የሚታለፍ ፍቅርህ እያሞቀኝ ብርዱን አሳለፈኝ፣ ፍቅርህ እያሞቀኝ እዚያ ያደረሰኝ። ማታልፍባቸው ሌሊቶች በቃ ነገሩ ምትረሳው ከዛ ትራውማ ከዛ ችግር ምትወጣ ከሀዘኗ ምትፈወስ ያልመሰላት ይመስለኛል። እዚህ ጋር ማንም በሌለበት በሚያስፈራው ሌሊት በህይወት አቆየኝ ያንተ መገኘት። ማንም በሌለበት በድቅድቅ ሌሊት ብርሃን ሆነልኝ ያንተ መገኘት። ገረመኝ ችሎታ የማጽናናት፣ ደነቀኝ ችሎታ የማጽናናት፣ ነገን ለማለም የማይመች ተስፋን የሚያስቆርጠው ቦታ አወጣኝ ምህረትህ፣ ደጉ መገኘትህ፣ አነቃኝ መንፈሳ ቆመኝ እውነት ማለት ሰዋዊ። አንዳንድ ሰው እኔም ከልጇ ሐዘን ጋር ብዬ ስለምወስደው አንዳንድ ሰው አላለቀሰችም ዘሪቱ አልታመመችም እያሉ ሌሎችም ሊተቹ ሲሞክሩ ኢቭን አልበማውን ሲመጣ ልጇ የሞተባት አይመስልም እንዲህ ስትል ምናምን እያሉ እጅግ ሲያደርጉ ሰማለሁ። እና ያለፈችበትን በደንብ ጥበባዊ በሆነ የእግዚአብሔርን ቃል ተከትሎ እግዚአብሔር እንዴት እንዳወጣት ነገን ለማለም አይመችም። በቃ በሰዋዊ እሷ ባለችበት የመጀመሪያ ልጇን ያጣ ሰው ሊያልፍበት የሚችለው ፔን ይታወቃል። መኖር ነገን ለማለም ተስፋ የሚያስቆርጠ አወጣኝ ምሕረት ደጉ መገኘት አነቃኝ መንፈስ አቆመኝ እውነትና ተሰብሬ ነበር እንደማልሆን ሆኜ የሚጠላኝን ክስ ትርክቱን አመኜ የከመረብኝ የበደል ድሪቶ ብርሃነ ገፈፈው ያንተን አስረድቶ እያለ እንትን ይላል። ሙሉ ግጥሟ ያን ያስረዳኛል። አንተ እንግዲህ ያንተን እይታ ንገረኝ፣ ግን መስማት ለሚፈልግ ሰው ያለፈችበትን ጆርኒ የሚያስረዳ ይመስለኛል።
መቼ እንደተጻፈ አላውቅም ዝማሬው። ስለዚህ መቼ እንደተጻፈ ማወቃችን አይ ቲንክ ቁልፍ ነው። ስለዚህ ከዚህ ክስተት በፊት ወይስ ከክስተቱ በኋላ አላውቅም። ከክስተቱ በኋላ ከተጻፈ በክስተቱ መነጽር ውስጥ ማንበብ እንችላለን። in light of that specific incident ማንበብ እንችላለን። ስለዚህ የተጻፈበትን ጊዜ ስላላወቅኩ ግን መልእክቱ ልክ ነው። በእግዚአብሔር ማጽናናት የተደነቀ ሰው፣ የተገረመ ሰው። ምክንያቱም አንዳንድ አሁን መዝሙረ ዳዊትን ስናነብ ከላይ ኬዞች ተቀምጠውልናል። አቤሴሎም ባሳደደው ጊዜውን ማወቅ አለብህ። ጥቅል ነገር እንዳንናገር፣ እኔ በግሌ እንዳልናገር፣ እሺ ስለኔ ላውራ። የተጻፈበትን ጊዜ መቼ ዘሪቱ ይህንን ዝማሬ መቼ ጻፈችው? ያው እንግዲህ ምን ያክል ጠቃሚ እንደሆነ አላውቅም። ለዘሪቱ ልጇ ነው፣ ክርስቲያን። ለእኔ ተማሪ የነበረ ክርስቲያን፣ አስተማሪው ነበርኩ። ስለዚህ በክርስቲያን ህልፈት እንደ ግለሰብ ከተነኩ ሰዎች መሃል ነኝ። የእናቱን ያክል ግን መሰበር አልችልም። ምንም መቀናጣበት ነገር የለም። እንደ መምህር ተክዣለሁ። ተማሪዎቼ የለመድኩት ነገር ምንድን ነው? ለምሳሌ ተማሪዎቼ ወይ የመጀመሪያ ዲግሪያቸውን ሲመረቁ ነው ማውቀው፣ ገብተዋል። ለወግ ማዕረግ ሲበቁ የሰርግ ጥሪ ሁሉ ደርሶኝ ያውቃል። ያስተማርኳቸው ለማግባት ደርሰው እንጂ ግን ኤኒዌይስ በእነዚህ 2-3 ዓመታት ከተማሪዎቼ ማል እንኳን 2 በአደጋ ምክንያት የሞቱ ተማሪዎቼን አውቃለሁ። እንደ ክርስቲያንን አውቃለሁ። ስለዚህ እንደ አንድ ግለሰብ እኔም ውስጥ ስብራት አለ፣ እኔም ውስጥ ሐዘን አለ፣ እኔም ጋር ለቅሶ አለ። በክርስቲያን ጉዳይ ስቅስቅ ብዬ አልቅሻለሁ። ቀብሩም ላይ ነበርኩ። ከቀብሩም አልፎ በእርግጥ ቤቷም ሄጄ ላይ መጠየቅ እድል አግኝቻለሁ። ግን ምን ለማለት ነው አሁን ስቲል ወደ እንትኑ ስመለስ መቼ እንደጻፈችው አላውቅም። ስለ ልጇ እና ይሄኛው ሐዘኗ ብቻ ጽፋው ከሆነም ልክ ነው፣ ተጽናንቻለሁ እያለችን ነው። የማላልፍባቸው የሚመስሉ ሌሊቶች አልፈዋል ትላለች። ለመጠገን እንዳልመች ሆኜ ሁሉ ተሰብሬም ነበረ ትላለች። እንዳልኩ ግን መቼ ተጻፈ? ለየትኛው? ለዚህ ከሆነ በቀጥታ እንደዛ ማንበብ እንችላለን። አጽናንቶኛል። ከዛ ደግሞ አጠቃላይ ሴቲንጉ በእርግጥ ይፈቅዳል። እሱም ሐዘኗ የአደባባይ ስለሆነ ፐብሊክ ፊገር ስለሆነች በሐዘኗ ብዙዎች አብረዋት ለማጽናናት ሞክረዋል። የስብራቷ ተካፋይ ለመሆን ሞክረዋል። ስለዚህ ማጽናናት የሚልንም ርዕስን ስትመርጥ ኦኬ እግዚአብሔር አጽናንቶኛል፣ እግዚአብሔርን አመስግኑልኝ እያለች ሊሆን ይችላል። እንደዛ ቢነበብ ምንም ስተት ይሰራል ብዬ አላስብም። እኔን እንደ ግለሰብ ከጠየቀኝ ግን መቼ እንደጻፈችው ማወቁ ይበልጥ ይረዳኛል። ግን ተደንቃለች። ማጽናናት ደንቆኛል፣ ምህረት ልቤን ነካው ትላለች። ከዛ እንደውም ማጽናናት ውስጥ ምህረት ሁሉ ታያለች። እንዴት ነው የምትወደኝ ሁሉ በኋላ ጥያቄው ሙዚቃውም እያደገ ይሄዳል። ግን እንዴት ነው የምትወደኝ እያለ ሲሄድ መደነቅ ውስጡ አለ። አመለጥኩ ብቻ አይደለም፣ የማያልፍ ሌሊቶች ያለፉ ወይም ከተሰበርኩበት ተጠገንኩ ብቻ አይደለም። እኔን የጠገንክበት ማጽናናት፣ የማጽናናት እጆች ደንቀውኛል። ምህረት ልቤን ነክቶታል፣ ውስጥ ዘልቆ ነክቶኛል። ከዛ ያ መደነቋ ጥያቄ ሁሉ ይወልድባታል። እንዴት ብትወደኝ ነው ይሄን ያህል የምታጽናናኝ? ከዛ እንግዲህ ጥሩ እግዚአብሔር በብዙ የረዳው ሰው ምስክርነት ነው ብለን መውሰድ እንችላለን። በእውነት አፍተር ኦል ከዚህ ሁሉ በኋላ በእግዚአብሔር መወደዱ የሚያስደንቀው ሰው እንዴት ነው የምትወደኝ? ማጽናናት ደንቆኛል፣ ትዕግስት ደንቆኛል፣ ልቤን ነክቶታል። እና የአልበምዋም መጠሪያ አድርጋ የወሰደችው ለዛ ሊሆን ይችላል። ስለዚህ በዚህኛው መንገድ ብቻ ለመተርጎም የወደዱ ሰዎችን እንደ ግለሰብ ላርማችሁ ብዬ ብዙ አልታገልም። ይችላል፣ ለግምት ክፍት ነው። በጣም ነው የሚችለው። ግን እንዳልኩ እኔን እንደ ግለሰብ
እኔ አሁን ግጥም እጽፋለሁ። ከዛ ግጥሞቼ ላይ ድሮ ቀን እጽፍ ነበረ። ምክንያቱም አንዳንድ ለትርጉም ብዙ ነገር ክፍት ይሆናል። ስፔሲፊክ አንተን ስፔሲፊክሊ አንድ ክስተት መንገድ ስታቋርጥ ያየኸው ነገር አናዶክ ወይ ማስገርሞ ወይ አስቆጥቶ ወይ አስተክዞ የጻፍከውን አመታት ሲያልፉ አየ ለትርጉም ክፍት ይሆናል። ይመጣና አንዱ አይ ከሰርግ ሲወጣ ነው ይላል። ኦኬ አንተ ከሰርግ ስትወጣ ላይሆን ይችላል የጻፍከው። ለዛ ነው ስፔሲፊክ ሞመንት ይጠቀሳል። እንዲህ በሆነ ጊዜ መጽሐፍ ቅዱሳችን ያው ቅድም እንዳልኩ በተለይ መዝሙረ ዳዊት ለእያንዳንዱ ዝማሬ ለአብዛኞቹ ዝማሬዎች ክስተቱን ኢንስፓየር ያደረገው ነገር ተጽፏል። በሸሸ ጊዜ እንትን ሄዶ ባለ ጊዜ እንደዚህ በሆነ ጊዜ ከዛ in light of that historical incident ታነበው ቴክስቱ ልክ ይመጣል። ኦቨርኦል ግን እጅግ የተደነቀ ሰው እግዚአብሔር በጸጋው ባለጠጋ የሚያጸድቅ ብቻ ሳይሆን የሚያጽናና ማምላክ የርህራሄ አባት ብሎ ይጠራዋል መጽሐፍ ቅዱስ። ከዛ ያ ማጽናናቱ ያስደነቀው ሰው ምስክርነትን ነው ገረመኝ ብላ ነው የምትጀምረው። ማጽናናት ገርሞኛል፣ መሰበሯን ከሷ የተሻለ የሚያውቅ የለም። ይሄ በጣም የሚዳፈሩ ሰዎች እኔ እንግዲህ ምን እንደምናተርፍ አላውቅም። ከባለቤቱ በላይ መሰበር የሚችል የለም። ከባለቤቱ በላይ መተከዝ የሚችል መነካት የሚችል የለም። ሌላው ለራሱ አጀንዳ ነው የሚፍጨረጨረው። የአጀንዳዎቹን ብዛቶች እኔ እንኳን እንደ ግለሰብ አውቃቸዋለሁ፣ መዘርዘርም አያስፈልገኝም። ስለዚህ ግን እግዚአብሔር ያጽናናል። በዚህ መሃል እግዚአብሔር ይደግፋል። እግዚአብሔር ለመሰበር ለመጠገን እንደማይሆን ሆኖ ከተሰበርንበት መሰበር ሁሉ ማንሳት መጠገን ይችላል፣ ማጽናናት ይችላል። አመሰግናለሁ ይብሳዬ። በአጠቃላይ እንግዲህ ዘሪቱ አለም በስነ መለኮት ይዘቱ፣ በግጥም ፍሰቱ፣ በሐሳብ ጥንካሬው የተዋጣለት ነው ማለት እንችላለን። ያንተም ግምገማና መልከታ እንደዛ ይመስለኛል። እኔ እንደ ግለሰብ እላለሁ እጅግ ጥንቅቅ ያለ አልበም። በጣም ቴንክ ዩ። በሌሎች ሀሳቦች እግዚአብሔር እድል ይሰጠናል። ስፔሲፊክ እዚህ ላይ ያወራ ነው። ታችን ዘሪቱ ይሄን መልእክት እንደሚደርሳት እንደምታየው እርግጠኛ ነን። በዚሁ እኔ በጣም መውደዴን ፍቅሬን በጣም መግለጽ እፈልጋለሁ። እግዚአብሔር ይባርክሽ። በጣም ነው የምወድሽ። እግዚአብሔር በረከት አድርጎ አንቺን ሰጥቶናል። ቶሎ ዘምሪልን፣ እንደዚህ ቶሎ ስሪልን። በጋራ ደግሞ ከአንቺ ጋር የምናመልክበት እድል ይመቻችልን ለማለት እፈልጋለሁ። እንደ ግሌ አንተ መልእክት ካለ ያንተን አስተላልፍ። እኔ እንኳን እግዚአብሔር አጽናናሽ፣ እንኳንም የታመንሽው አምላክ፣ እንኳንም ይበራልሽ አምላክ ደገፈሽ፣ አጽናናሽ ነው ማለት መወደው። አመሰግናለሁ። ውድ የምኩራብ ሾው ተከታታዮቼ ከወንድሜ ኢብሳ ቡርቃ ጋር ዛሬ ባልተለመደ መልኩ በታችን ዘሪቱ ከበደ አልበም ላይ ያደረግነው ሪፍሌክሽን ይህን ይመስላል። ሰሞኑን ደጋግሜ እንደምነግራችሁ የዩቲዩብ ቻናላችንን ሰብስክራይብ ያደረጉ ሰዎች 80% ተመልክተው የሚወጡ ናቸው። 20% ብቻ ነው ከሚመለከቱን ሰብስክራይብ ያደረጉት። አብዛኞቻችሁ የምትመለከቱት ሰብስክራይብ አታደርጉም ለማለት ነው። ስለዚህ ይህንን ቪዲዮ ስትመለከቱም ለሌላ ሳይሆን ፕሮግራሞቻችንን መልእክቶቻችን ለብዙዎች እንዲደርስ ሲባል ብዙ ዋጋ ስለማታስከፍል ቀዩን ብቻ ሰብስክራይብ የምትለዋን እያያችሁ እየተባረካችሁ ተጫኗት ለማለት እወዳለሁ። ጌታ ኢየሱስ ይባርካችሁ። በሌላ እንግዳ እስከንገናኝ ቸር ቆዩኝ።